ዛሬም ትሰርከችካለህ ትጨቀጭቃለህ ይባላል። ጥበብን እያሽሞነ መንካት ነው ወይ ነው የሚባለው? እሺ ጥበብን እያሽሞነ መንካት ነው በሚገባ። ቃል መኝ ሀገሬ ትክክለኛውን የብዕር ሰው ያገኘችው ትክክለኛው። አይ ወንድሜ ይሄ በራስ መተማመንክ እኮ ነው ደስ የሚለኝ። ግን ብሎ ነገር የለም። አለቅ በቃ። በኋላ ይሄ ኮንፊደንስክ ጠልፎ እንዳይጥል። ማንን? እኔ ሎሬትን ፈጽሞ። እሺ እንደፈለክ። ይልቁንስ አንድ ማናገር ጉዳይ አለኝ። ቃል አሁን የጥበብ ዛር ጠርታኛለች። ስለዚህ ቃል ማንን ማናገር አልፈልግም፣ አንቺን ጨምሮ። ብቻዬን ተይኝ ፕሊዝ እባክህን ታማኝ። አሁን የመጣልኝን ሐሳብ ከዚህ በኋላ ፈጽሞ ድጋሜ ላገኘው አልችልም። ደግሞ ያንቺን ሐሳብ ሌላም ጊዜ ቢሆን ተቀምጠን ማውራት እንችላለን። አሁን አታናጥቢኝ፣ ብቻዬን ተይኝ። እንዴ ለምን አትረዳኝም? ቆይሽ የኔ ሐሳብ መሆኑን በምን አወክ? እህቴ አይደለሽ እንዴ ቃል? ይሄን እንዴት አጠዋለሁ? አባዬ ለመሆን የቀረሽ እኮ የጦርነት ታሪክ ማውራት ብቻ ነው። ምንድነው ቃል? ምን ሆነሻል? ምንድነው ጉዳዩ? ታማኝ በጣም ፈርቻለሁ። ታውቂያለሽ ያማናቀው ልጅ እየተከታተለኝ እንደሆነ። እሺ ምን እናደርግ? ምን አስበሻል? እኔ ምን አውቃለሁ? ሱቅ መሄድ ራሱ በጣም እያስፈራኝ ነው። ሲስቱ ምንድነው ይሄን ያለ የሚያስፈራሽ? ህጉ ተፈጻሚ ባይሆንም ህግ ባለበት ሀገር ውስጥ ነው ያለነው። ቆይ እሺ አንድ ነገር ቢያደርገኝስ? ግድልሽም ቃል የምልሽን እመኚ። ህጉ ላንቺ የህግ ከለላ እንዲሰጥሽ ማድረግ እንችላለን። ቆይ ወረቀት ላይ ያለ ህግ ለኔ ከለላ ካልሰጠኝ ምኑ ላይ ነው ጥቅሙ? ምንድነው? ይሄ ራስ ምታት አሁንም አልተሻለም እንዴ? በል ትናንትና በሰጠው ገንዘብ አሁኑን ሄደክ ታከምበት። ያላልከኝ ነገር በኋላ መተክ ሱቅ ውሰድ። እሺ ቃል። ግን ታማኝ የነገርኩን ነገር አደራ፣ በጣም እያሳሰበኝ ነው። ቃል እኔ ያልኩሽን እመኚኝ፣ እመኚኝ። በቃ ቻው። እኔ ምን አቤል አለቃ ግን ለምንድን ነው ልጅቷን የፈለጋት? ምክንያት ይኖራል ብዬ አስባለሁ። ፍቅር ነው ሚሽን። አልገባኝም። ለሴት ልጅ እንደዚህ አይነት ሚሽን ምን አገባ? እንዲህ ተመችቶ እየኖርክ ስራ ታማርጣለህ እንዴ? የታዘዝከውን መስራት ብቻ ነው። እሺ ግን ለምን ምክንያቱን አትጠይቀውም? መልስ የሌለው ጥያቄ አይጠየቅም። ሀሎ አለቃ። ሰላም። በትክክል ሁሉም ነገር ተፈጽሟል። ልክ ነህ። በሯ ላይ ብዙ ሰዎች አቆሚያለሁ። ወደ ሱቅ እንደገባች ይነግሩኛል። አረ በፍጹም አለቃ፣ ምንም አይነት መረጃ አልተውም። ምንም አይነት። ታዛዥ ነኝ አለቃ። ምን አለ? ምን አገባ? ቁጭ በላ። በልቻለሁ አቤ። ሞት በለኝ እስቲ። ለምን ትሞታለህ? አልበላም። በልቻለሁ። አልበላም። በልቻለሁ። ሞት በለኛ።
ለምን ትሞታለህ እንዴ? አልበላውም። እሰይ ይኸው መጫጣሁት ለሌት ስትጋታ ትላለህ። ጠዋት ቁርስ አትበላ እህል አገኘህ። እኔ መቼም አንተን በኪነ ጥበቡ አቁሞ የሚሄደውን ፈጣሪ አደንቀዋለሁ። መቼም አንተንም አደንቀሃለሁ። ለመጀመሪያ ጊዜ ያደንቃለሁ የሚል ሰው ሲያጋጥመኝ አቤ አንተ የመጀመሪያው ሰው አይደል? አቤ እኔ የሚበልጥብኝ ብላሽ አሁን አቤ ግድ የለም እኔ የሚበልጥብኝ ነገር ስላለ ነው። ደግሞ ያ አሁን እሱን ወሬውን ተውና ሸንኮራውን ብላ። ያ ይቅርብኝ አቤ ብላ እኮ ነው ሸንኮራውን። በቃኝ አልኩህ አቤ። ባረቄ ያቃጠልከውን ጨጓራህን ያረሰርስልህ። አልበላም እኔ ይብቃኝ። ግድ የለም አቤ። ያው እንደምታውቀው የጀመርኩት ጽሑፍ አለና ለዛ ጽሑፍ የሚያገለግለኝን ቀደም ስላሉ ስለ አባቶቻችን እና ቀደምት ታሪኮቻቸው እና ስለ አንዳንድ የሚያደርጓቸው እንጦ ምን አንተ ድርሰት ልትጽፍ? አዎ ልትጽፍ? አዎ አቤ። ያውም ለኢትዮጵያ የጥንቷን? አዎ አቤ። ያችን ኢትዮጵያ የጥንቷን? አቤ ምን ያንሰኛል አንተ? ኧረ አቤ እኔ የምለው ሰመመን ታውቀዋለህ? ሰመመን ሰመመን እንዴ በዓሉ ግርማ አይደል የሚጻፈው? ሰመመንን ሲሳይ ንጉሱ እንዴ ሲሳይ ንጉሱ ሲሳይ ንጉሱ ቶ ሲሳይ ንጉሱ ምን አገባው እዚህ ውስጥ? ምንም። ኧረ ምን ያገባዋል? ምንም። እሺ እንደው አዲስ አለማየሁን ታውቀዋለህ? አዲስ አለማየሁ ማን እሱ? እንዴ አቤ እኔ አንተ ጓደኞች ብዙ ናቸውና እኔ ሁሉንም እኔ ጠንቅቄ ማወቅ አለብኝ እንዴ? አዲስ አለማየሁን እንዴት አታውቀውም? እኛ ቤት አይደል እንዴ ውሎ አዳሩ ቡና አብረን እየጠጣን የኔ የቆሎ ጓደኛዬ አታውቀውም? እሺ ተወሱን። ፍቅር እስከ መቃብርንስ አነበብከው? ፍቅር እስከ መቃብር እንዴ ከአንድም ሁለት ጊዜ ነው ያነበብኩት አቤ። አይደል? አዎ ሁለት ጊዜ። ፍቅር እስከ መቃብር ደራሲው ማን ነው? ማን ጻፈው? ደራሲው እኔ አላውቀውም። አየህ ችግሩ እኮ አንተ አማርኛን እንደ አረብኛ ከግራ ነው ጀምረህ የምታነበው፣ ከኋላ ነው ወደፊት የምትመጣው። ስለዚህ አልደረስክበትም። አየህ ደራሲው ጋር ማን እንደደረሰው አልደረስክም። እውነቴን ነው። እንደው ምን ጉድ ነህ አንተ? እንዴ አቤ ምን አጠፋው? ኧረ ምንም። ምን ታጠፋለህ? ወይ ጉድ! አይ መርካቶ አለ ጸጋዬ ገብረመድህን። እንዴ አጎቴን እዚህ ውስጥ ለምን ምን አመጣው? እዚህ ውስጥ ምን አገባው? ለምን የሱን ስም ታነሳለህ? አንተ አጎት ብቻ ነው ገብረመድህን። ጸጋዬ ከፊት አይሰማም። እንደው ምን ጉድ ነህ አንተ? እንደው ታማኝ እንደው ከው ብዬ ደንግጬ በሞትብህ እንደው አላሳዝንህም? እንደው አባትህ አይደለሁ? እውነቴ እንደው ተው ሌላው አባትህ ነኝ። ድንግጥ ብዬ እዚህ ክልተው በልብህ አላሳዝንህም? ኧረ ጠላት ድብን ይበል። እንደው ለፍቼ እንደዚህ ከእውቀት ነጣ ትሆን? ምን ማለት ነው አባይ? እና አሁን አንተ ነህ የኢትዮጵያን ታሪክ የምጽፈው? እሺ እንደው ጻፍ፣ ግድ የለ ጻፍ። እንደው አበይት ጉዳዩ የድርሰቱ ምንድን ነው? እንደው እስኪ ርዕሰ ጉዳዩ ምንድን ነው? ዋናው ርዕሰ ጉዳዩ የአንዲት ቅጠል አለች። ይቺ ቅጠል ደግሞ በጣም አስፈላጊ ቅጠል ነች እና ከአንዱ ገጸ ባህሪ ጋር የሚያገናኝ ሀሳብ አላት እና እሺ ያንን ተመስርቶ በዛች ቅጠል ላይ የምሰራው አንድ ጽሑፍ አለ። አንተ ደግሞ ያው የባህል ሕክምና አዋቂ ስለሆንክ ስለ መድኃኒቶች፣ ስለ ቅጠላ ቅጠል ስለምታውቅ ብዙ ነገር እንደ ግብዓት ልትሰጠኝ ትችላለህ ብዬ አስባለሁ። የምን ቅጠል? ምንድን ነው መሰለህ አቤ፣ አንድ ደራሲ መጽሐፉ ላይ ጽፎታል፣ ግን ብዙ አልተነተነውም እና እኔ በዚህ መጽሐፍ ከሱ በተሻለ መንገድ እና አንተ ታብራራው፣ ልታብራራው ሀሳቡ እንደዛ ነው። ጋሻ አብራራው አንተ። ኧረ እንደ ጉደኛ ነህ። ቅጠሉ ግን ምንድን ነው የሚሰራው? ታውቀዋለህ? ገብቶሃል? ቅጠሉ ምንድን ነው መሰለህ አቤ፣ ለተለያዩ ነገሮች ይጠቅማል አባይ። ቅጠሉ እንደተባለው ከሆነ ለሕክምና ለመድኃኒትነት ሊያገለግል ይችላል። እናንተ ልትጽፈው ነው ይሄን? አዎ አቤ። እሺ ያዝ። አሁን እነግርሃለሁ። ያዘው። እሺ አሁን እነግርሃለሁ። እሺ አቤ። አዎ አሁን እነግርሃለሁ። ያዝ። እምዬ ኢትዮጵያ። ያዘው በደምብ። እምዬ ኢትዮጵያ። እናት ሀገሬ ሆይ፣ እናት ሀገሬ ሆይ። ኧረ እንዴት ያለሽው እድለ ቢስ ነሽ! ኧረ እንዴት
ያለሽው እድለቢስ ነሽ። እድለቢስ ነሽ። ያንቺን ታሪክ እናቴ ሆይ ያንቺን ታሪክ የሚጽፍ አንድ ደህና ሰው ጠፍቶ አንድ ደህና ሰው ጠፍቶ ለምድሪቱ ያስቸገረ ሌባ ይጻፈው ወይ ብለህ ጻፈው። አንተ ስማ ልንገርህ፣ ይኸውልህ ዛሬ ካደረገው ትልቅ ነገር አንዱ ምን እንደሆነ ታውቃለህ? በፀሐይ የማላገኘው ሙቀት ላይ ለቀህ ቅቤ ማቅለጥህ ብቻ ነው። አቤ እኔ እኮ ቁም ነገር እኮ ነው የማወራው። ልንገርህ የኢትዮጵያ ታሪክ በእንዳንተ አይነቱ ሌባ አይጻፍም። ይኸውልህ ኢትዮጵያ ትልቅ ሀገር ነች። የእሷን ታሪክ ለመጻፍ በመጀመሪያ ትልቅ መሆን ይጠይቃል። ውጣ እኮ ነው የምለው። ውጣ ሌባ! አልጣሽ ነይና ይንቅቤ ከላይ ላይ ያገላገኝ የኔና የቤት ያልበቃ ብሎት አገሬ ላይ ወጣ አይደል? ይሄ ታማኝ አቤት ና አቤት ምን ነው አናጠብከኝ እኮ። ምንድን ነው የምትነጥረው? እኔ ገጸ ባህሉን እኮ በቃ ሊዘርፉት ሲሉ ሞት የመጨረሻው ሰዓት ላይ ሲደርስ እኮ የጠራኝ አቤ። ሊዘርፉት ሲሉ እኔ የምለው እንደው በኑሮህም እንደው በድርሰትህም ዘረፋ ግን አይሰለችህም? እንደው ደህና ነገር መቼ ነው የምትጽፈው? እንደው ሲማሩ ሰው ሲሆኑ ጋብቻ ሲፈጽሙ ቤተሰብ እልል ሲል አቤ ሰው ደራሲ ያው የሚያውቀው መጽሐፍ አለበት የሚባለው። ተባረክ። እዚህ ላይ እውነትህን እውነቴን ነው። እንዲያውም የመጽሐፉን ርዕስ እኔና የህይወት ታሪክ በለው። አዎ ይጠቅማል፣ እውነት ይሸጥልሃል። ሳትነግረን ፊልድ ልትወጣ ነው እንዴ? ለምን እወጣለሁ? ቤቴ አይደለም እንዴ? አይ ፊልድ ከልክ ለቅመማው ምናምን ብዬ ነው። እና ልትሸኘኝ? እንዲህ በእጅ የሚነሳሱ እቃዎች ሰብስቤ እጠብቃለሁ እናትህ እስክትመጣ። እሷ ስትተካልኝ ደግሞ እኔ እሄዳለሁ። አሁን እንቅልፍም ሸለብ ቢያደርገኝ እንዲሁ ብድግ ብድግ የሚሉትን ሰብስቤ መጠበቄ ነው። ቤቱ እኮ በቃ እጅ አበላል። ችግር አለው እንዴ? ችግር አለ ቤት ውስጥ እኮ እኔ እየጠበቅኩ ነው ቁጭ ብዬ። አሁን የዚህሽ ልጅም ይሄ ላፍቶፕ አንድ ነገር ቢሆን ኋላ ሰው ትሆናለች እንዴ? አረ አሁን የጠራው ወሬ ያስገኝ እኮ እንኳን ደስ አለ። እንኳን ወደ ሰላም አቤ። ምን ተገኘ እንዴ? አኮራኝ። ኮራውብህ? ኧረ ኩራ እንዴ! እኔ ልጅ እያለሁን ኩራ እንዳባወርቁ ድመት። እኔ ድመት ተረቱን ለማለት ነው አቤ። ተረቱን ነው እውነት አቤ። አንተማ ኮራኝ። ተው ግድ የለም ኮራውብህ እኮ እንዴ። ኧረ ኮራለሁ። ቆራር በል። እኔ ልጅ እንዴ አኮራለሁ ገና። ይኸውልህ መጽሐፊ ሲወጣማ እንዴ ፈልሰስ ብለህ ዴሉክስ መኪና የአስፋልት ቤት ምናምን ይዘህ ፈልሰስ እያልክ ነው በአስፋልቱ የምትፈሰው። አዎ በደንብ እፈሳለሁ። በደንብ በአንተ ገና እፈሳለሁ። እውነቴን ትፈሳለህ? ኧረ እፈሳለሁ። ጀምሬው የለ እፈሳለሁ። ዘሬ ኮራው እኮ ይኸው ተሲቪል እስከ ጦር ሰራዊት ይኸው ቤቴ ድረስ መቀመጫ አጣሁ በአንተ ጠቀላላ። እውነቴን ነው። ምንድን ነው እሱ? እንደው ምን አድርጌህ ነው አንተ? እንደው ምን በድዬህ ነው? እንደው ቢሰረቅ የተወቀጠ ድልህ በርበሬና የተሰጣ ጌሾ ይሰረቃል? ያውም ካበበች ከዚች ድሃ። ማን አባቱን የሰረቀው? አይገርምህም? እንደው እንዲህ አይነት ሌባ እንደው አይገርምህም? ግን ምን አይነት ሌባ ነው? ኧረ እንደው በጣም ልክስክስ እንዳንተ ያለ ሌባ እንደው አይነጋጃን ነበር። እንደው እንዴት ጌሾ ትሰርቃለህ አንተ? ምን ክፉ ነህ? አበበች ድሃ ነች። እኔ ነው እንዴ? አይ ኧረ እኔን ነው። ማን ነው ጌሾ ሰረቀ ያለ? ያው ጠቅላላ ፖሊስ ጣቢያ ታመን እንደሻ እየተባለ አይደል ወሬ ያለው?
ያ ልጣሽ የት ነው ያለችው? መርካቶ አቤሙት አንተ ድብን በል አናት እንዳልል በዚህ አንተ ድብን በል ድብን በል የልጆቼ ልቆይላቸው። እኔ በቃ ተመሳስሎባቸው ሊሆን ይችላል። ኧረ ታው እንጂ ተመሳስሎባቸው ሊሆን የሚችለው በመላ ኢትዮጵያ አንተን የመሰለ እንደው ቢገኝ ሶስት በቃ ከዚያ በላይ እንዴ አንተን ልናጣ እንደው ምንድን ነው የሚሻለው? አንዱ ምን እንዳለኝ ታውቃለህ? ምን እንዳለኝ ታውቃለህ? እሺ ምን አለ? ምን ነው መንገሻ አለኝ። ምን ነው ይሄን ልጅ ወልደኸው አይደለም እዚያ ባልክምና ከቅጠላ ቅጠል ነው የሰራኸው አለኝ። ደግሞ በላሽ ተሰራኸው አለኝ። ይሄን ያህል ሰው አፍ ውስጥ የከተትከኝ አንተ የተነሳ አንተ ተሰማለህ እንዴ? ሰው ውጣሻው እኔ አልበሳጭብህም። እውነት ደሜም ዝቅም ከፍ የማይበል ስኳሬም ጉበቴም ጨጓራዬም የማይነሳ ሰው በልጁን እንዴት እሪህ ይዘዋል። እሪህ በንዴት እሪህ እኮ የተያዝኩ ብቸኛው በዓለም ላይ እኔ ነኝ እኮ። እስቲ ውጣ እስቲ ኧረ ውጣ፣ እንደው ስለፈጠረ ውጣ። የቱን ታነሳው እንግዲህ አለሁ ምን ታደርገው? ሂድ እስቲ ከፊቴ ሂድ። አዎ መጥፈውንም አዘርፈው። አዎ ደህና ነገር ግን አዘርፈው። ቁጭ በል እዚህ ና ተቀመጥ። ቁጭ በል የት ነው የምትሄደው? ሂድ አልከኝ እኮ አቤ። እኔ ለምን ታሳቅቀኝ? ሂድ እንዲያው ሂድ። ኢቬንት ምን ትሰራለህ? ሂድ ልብስ ብቻ እየሸጥኩኝ እንደ ሌሎቹ ባጭር ጊዜ መቀየር አልቻልኩም። እስቲ ሀሳብ አምጣና እንደ ሌሎቹ ባንዴ ልመንጠቅ። ቆይ ለምን የኔን መጽሐፍ አሳተመሽ በአንድ ጊዜ አትመነጠቂም? ምን አብደሃል እንዴ? ምን ነው ባንተ የቀን ቅዠት ስንት ዓመት የለፋውበትን ልበትን እንዴ? የቀን ቅዠት? እኔ እኮ በፍጥነት ልመንጠቅ እንጂ በፍጥነት ልዘረር አላልኩም። ምንድነው ይሄ የሚጨቀጭቀኝ? ምንድነው ሲስቶች ችግር አለ እንዴ? ደሙጫ ተጣብቆ አለቅም አለኝ እኮ። ታላሪፍ ነው። የፋዘር ህልም ተሳካ ማለት ነው። እንደውም አንድ ሀሳብ አለኝ። በእናትህ ተባበረኝ እና ግጥም ልጻፍልሽ ከራሴ ላይ ውረድ የሚል። የቀለድክ ነው አይደለ? ወይ ታማኝ፣ እኔ የምፈልገው ከራሴ ላይ እንዲወርድ አስጠንቅቅልኝ ነው። ቃልዬ አንቺ እኮ የቀን ቅዠት ያልሽ እንጂ አርት እኮ ትልቅ አቅም አላት። ይኸውልሽ ለማለያየትም ሰዎችን ለማገናኘትም ይኸውልሽ ለምሳሌ አሁን ያለውን ወቅታዊ የሆነ የፖለቲካ ሁኔታ እንመልከት። ወይ ታማኝ፣ አሁን ወደ ራስ ተመለስ። እኔ የምፈልገው ከራሴ ላይ እንዲወርድ እንድታስጠነቅቅልኝ ብቻ ነው። ኦኬ፣ ከአርት ይሻላል ካልሽ እንደ ምርጫሽ። ያው ግን ቃልዬ መጨረሻሽ ፈለጣ ነው። ያለበዛ ምንም አገልግሎት አንሰጥም ነው። አንተ እኮ ልክ እንደ ህዝብ ስልክ ነህ። ካልጨመሩበት ጥሪ አታስተላልፍም። ወይኔ ባልሸጥኩት። አቤ አስደፈርኩ አቤ። እኔ አሁን ያንተ ልጅ ነኝ። አይ እባክሽ ተኝ እባክሽ። ይኸው ተኝ እባክሽ አባባ አለኝ አንዱ አልኩት። እንደው ምን እንደነኩኝ አላውቅም፣ ብቻ እንደው ዞር አለብኝ። ይኸው ወይኔ ልንገርሽ አይደለም ይኸውልሽ
እኔማ ሌባውን አጸዳዋለሁ። ደሞች ጽዳት የምትጀምረው ከቤት ነው። ለውጥ ከራስ ነው። ይሄን ሌባ ልጅሽንማ እዚህ ብዬ ደፋዋለሁ። ወደዛ እሱ ደግሞ እሱ ላይ እንደው ይበረታሉ። ዝም በይ። አሁን ያብዬን ወደምብዬ ዝም በይ። ቤት የሳላጸዳ ውጪ ላጸዳ ነው። ዝም በይ። አንዱን አልጫ አንዱን ሌባ አድርገሽ አሳደግሽ አንቺ ነሽ። ልንገርሽ አይደለም ልንገርሽ። እንግዲህ አሁን ዋናው ነገር ተይው። እሱ እኔ ምን አነጋግረኝ። የት ነው መሳሪያ የት ነው? ቁልፉን ስጪ። ኧረ እባክህ ፍቅርዬ እንዴት እንደናፈከኝ። መጥፋት ግን ታውቀዋለህ? የኔ ፍቅር በስምምነት አይደል እንዴ? ደግሞ ፋይናል ስጨርሽ መካዱ ነው አይደል? ቢሆንም እኮ ታዲያ ፍቅር ግን ያፈርሳል። የወደፊት ሚስቴማ በባሏ እንድትሰናከል አልፈልግም። ኧረ እባክህ ጉረኛ። ለነገሩ አንተን አልችልም። እኔ የምልሽ ኤግዛም እንዴት ነበር? አሪፍ ነበር። ምንም አይደለም። ቁጭ በይ። አንቺን ነው ውጭ ቁጭ ብዬ ወንበር አዘጋጅቼ የምጠብቀው። ቁጭ በይ። ታደልኩ ሰው ነኝ። ቁጭ በይ። እየዞርኩኝ የስንቱን ጎረቤት የስንቱን ዘመድ የስንቱን ልጅ ሰርግ በልቼ እኔ አንድ ልጅ መዳር አቅቶኝ። አይ ያሳዝናል። ያባቢ የሚያስጨንቅ ነገር እኮ ነው የሚያስጨንቅ። እንዴት አያስጨንቀኝም? ተይ እንጂ ቃል ኪዳን ተይ እንጂ እንዴ ምን ነው? እኔስ ዳስ ጥዬ ወግ ማረግ ደርሶኝ እልል ብዬ ልጅ መዳር አያምረኝም? ተይ ነገ ብሞት ይቆጭሻል። ተይ ግድ የለሽም ተይ። እኔ እኮ ትንሽ መቆየት ስለምፈልግ ነው። ትንሽ መቆየት ምንድን ነው? ከዚህ በላይ ምን ይሆን እንዴ? እውነቴን ነው። አሁን እንደው ቤቴ ጠፍቶት ነው እንጂ ስንት ሰው ሽማግሌ መላክ አቅቶት ነው እንደዚህ ቤት እኔን እዘንና ሙት ስላለኝ ሌላ አይደል። ኧረ አባቢ እንደሱ አትበል። እኔን እዘንና አባቢ እንዴ አባቢ እባክህ እንደዚህ አትበል። አልኩት እኮ አሰማምርክ እኮ አትሰማኝም። እሺ አንቺ ይሄ ልጅ ሊስን ግን አያረግም። ሙጭ ከዛ ሰምተህ ነው ዝም በል። እኔ አባት ነበር ደግሞ ለእንግሊዝኛ እኔ እኮ ይህን እንግሊዘኛ ከየት እንደምታመጣው ነው የምታመጣው። ይችላሉ እኮ እኔ አንጨባል እንዴ ይችላሉ እኮ እንዴ አንቺ ነው። ቆይ ስማ መጀመሪያ እኔን አድምጠኝ። ያለው ጎለል ቀላለች። ያለው ጎለል ኧረ ያለው መድፊያውን መጨረሻ የጀመረ አታምጣ። እሺ እኔ አዳምጥ። አንቺ ልጅ አይደል እንዴት ያዳምጣል? አዳምጥ። ያለው ጎለል ኧረ ያለው ጎለል ቀልበለው ያለው ጎለል ኧረ ምን አባቴ አትድፋው። መድፊያውን መጀመሪያ አታምጣው። ይኸው ያለው ጎለል ኧረ ያለው ጎለል ያለው ጎለል ኧረ ያለው ጎለል እንደው ያለው ጎለል ማነው? ቁጭ አንቺ ቁጭ በይ እስቲ። ወጡ ሂድ ክፈት እስቲ። ወጥ ለምን በደንብ አጣርተህ ክፈት። ያጣራል። እንኳን በር ላይ የቆመ ሰው ይቅርና ከምስር ክክ ውስጥ እችን የምታህል ድንጋይ የሚለቅም ሰው እኮ ነው። አባ እማ ሜራት መጣ።
አንቺ ታይ ሜሊ እንዴ ከደወልኩልሽ ስንት ሰዓት አለሽና ነው የምትመጪው? አባቢ ታውቂያለሽ? እንዴት አይጠየቅም ወሬኛ ደግሞ ይሄን ቆራጣ ልብስ አትልበሽ አላልኩም እንዴ ጋሼ እኮ ፋሽን ነው። አቤት እቺ እብድ ይኸው መጣችልኝ። እንግዲህ በኋላ እሱ ጋር ተቀምጠሽ ከባንቺ ጋር እንዳትጣይ፣ እሱ የባንቺ ቦታ ነው። አንቺ ደህና ነሽ? እሰይ እንዴት ነፍሳችን እንደነበር እኛ አልመስልኝ ብለው ደህና ነሽ? እሰይ ይበላሽ ምን ይምጣልሽ የኔ ቆንጆ? እራት ልቀይራት የለ የሰሯት ክካ መጀመሪያ ጫማሽን ጎበዝ ክካላ ያምናል ጎበዝ መለኛ ነው ለጊዜው ደስ አንቺ ቀስ እንደምን አላችሁ የአቶ መንገሻ ቤተሰቦች? ማነሽ? ማነኝ? አይ ሲስተር ወንድም ደህና ነኝ። አሁንም የቅምቀማሙ እንዳለቀቀሽም ነው። ኧረ በእናትሽ እንዴ ጥቅቅ ብለህ ነው። ለምን ማን ይድለው? ታማኝ አባቢና ማሚን እስካሁን ድረስ እየጠበቋችሁ ነበር ሳይተኙ። የት አምሽታችሁ ነው? እድሜ ለባንቺ እሺ። ያው እስከ ፑንታ እስከ ፉል አድርጋ ነው እሺ ይዛኝ የመጣችው። ይመች ባንቺ አስመኝም እንዴ? የተሳሳተ ቤት ነው መሰለኝ የገባ ነው። ይሄ የአባቴ ቤት ነው እሺ። ቆይ አንቺ ወይዬ ማነው እዚህ ቤት አምጥቶ የጣልሽ? ባንቺ ስነ ስርዓት አይኖርሽም እንዴ? ገና መጣሽ። ሌላው ይቅር ውሻው እንኳን ዝም ብሎ ያስገባሻል። ባንቺ ስነ ስርዓት ያዥ። አንዴ እኔ ላውራ እባክሽን። አሁን ቀጥ ብለሽ አርፈሽ ቁጭ ወይ ገብተሽ ተኚ። ማነው እሷን እዚህ ቤት ያስገባው? እንዴ አንቺ እህታችን ናት እኮ። አንቺ እሺ እሷ እህታችን ሆነች። አንተን አላወራውም። ማነው የፈቀደው ንገሩኝ። ናት። በዛ ላይ ደግሞ አባቢ ፈቅዶ ነው። አባቢ ነው እዛት የመጣው። አባቢ ነው የፈቀደው። እሱን ከሱ ጋር እናወራዋለን። እብዶ እንዴት አደርሽ? ምን ሆነሻል? እሺ ትናንት እኮ እናንተ ከተኛችሁ በኋላ ባንቺ ምን ሆነች ባንቺ? ለምን መጣሽ? ሁሉም እዚህ ቤት ለኔ ጥሩ እንትን አለው። እሷ ብቻ ነች እኮ እንደቴ ነው ማለት። ምንድነው ትናንትና ያለች ንገሪኝ። እንኳን ደህና መጣሽ እንደማለት። ለምን መጣሽ? ማን ያስገባሽ? ውሻው እንዴት አስገባሽ? የዚህ ቤት አስተዳዳሪ እሷ ነች፣ እኔ ነኝ። ማናችን ነን? እሺ የእሷን ጉዳይ ታዩ ለኔ። አንቺ ለምን እዚህ ቤት እንደመጣሽ አታውቂም። ትልቅ ኃላፊነት አለሽ። የእሷን ነገር ለኔ ታዩ። አሁን አንቺ ልብስሽን ቀይሪ፣ የምንሄድበት ቦታ አለ። ቶሎ በይ። እንሄዳለን። የትስ ብንሄድ? ተነሽ ቶሎ በይ። ቶሎ በይ እኮ ነው የምለው። እሺ እየደረሳችሁ ነው? አባቢ እዚህ ቤት ምን እየተካሄደ ነው ያለው? አንተን አይደልች ሚላትን እዚህ ቤት እንድትገባ ያደረካት? ንገረኝ። እኔና እሷ እንደማንስማማ ያውክ ነው አይደል? ላውቅ እንደዚህ የምታደርገው
አጨረስኩም። ወይ ሜላትን ወይ እኔን ትመርጣለህ? አሁን ጨረሽ? አዎ ጨርሻለሁ። አሁን በኋላ እዚህ ቤት ውስጥ ስለሚደረገው ስለ እያንዳንዱ ነገር የሚመለከተኝ እኔ ነኝ። አንቺ ነሽ እኔ ነኝ የዚህ ቤት አባወራ። ትሰሚያለሽ? እቺ ልጅ በተመለከተ አንዲት ነገር እናገራለሁ ብትል ውርድ ከራሴ ባንቺ እንደምወድሽ እንዳልጠላሽ ውጪ። ሰከም ሰከም ትላለህ። ወንጠጥ እያደረግሽ እርገጪ። አይዞሽ አይዞሽ አይዞሽ። ጎሽ እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? ማንን ነው? በልተን እጠዋት እኮ ጆሮ አላቸው። መካነ እጠዋት ሲባል ሰምተህ አታውቅም? ይሄ ማለት ነው ጆሮ አላቸው፣ ይሰማል። እንዴ ሁሉ ፍጡር እንዳንተ ይመስልሃል? እንዴ አንተ እኮ ነው የማትሰማ። ምን ነው እና አንተ አስጃን አው የቷ እቺ አትሆነ? የትኛዋ? እቺ አንጣት ጎሽ ጎሽ። አንጣት? አዎ አንጣት ጎሽ። አሁን አስተዋል ካየ ተመለስ። እንዳንተ ያለ ክፉ መካነ እጠዋትን አይነካም። ልብ ይፈልጋል፣ ንጽህና ይፈልጋል። ምን ያወራል? ተናቃት ልትቆርጥ የምን እንደው ምን ከንቱ ነው አንተ? እቺ ነገር አሁን ለምን ትጠቅማለች? የቷ ነገር? አሁን እዚህ ጋር የቆረጥናት ከቂንጨ ጋር ቆንጆ ቁርጥ ትበላታለህ። እንደው ጉደኛ ነህ አንተ። ኧረ ጋሼ ኧረ እንደው ተይው፣ ለምን ይጠቅማል አላለም እንዴ? ዙር ወደዚያ ዙር ፊትን ወደዚያ አዙር አንቺ ወደዚያ አንተ ዙር ወደዚያ አንቺ ወደዚያ አንተ ዙር ወደዚያ አንቺ ወደዚያ። አዎ ዙር ወደዚያ አንተ ዙር ወደዚያ። No. እኔ ቀስ ያው ሰብና አቤት ቀስ እጠዋት
አንቺ እና ቢወጋሽ ምን ትላለች? ነይ አዴ እጂ ሰነፍ ይሄ እኮ እውቀት ነው። እውቀት ዝም ብሎ ይገኛል? ጋሽ አንተ እኮ ለምደኸው ነው። ተለምጄዋለሽ። እናቴ ከእናቴ ወድ አልተማርኩት። እንግዲህ ነይ ቀስቀስ እጅ ቀስ እሱም በው መርኮዝ በው መርኮዝ እጣዋት እንዳትረጭ ቀስ እያልሽ ቀስ ነው ማልፈው አይደል? ቀስ እያልሽ ነው። ደሱ አይደለም ያው እንደው አቤት አይ ተይዘ ማለቅ ጋሽ ባገድ እና ገድ ያለሽ ግድ ያለሽ ሂጅ ቀስ ከዚህ ብትመለሽ ኋላ ዳው ለኔ ነው። ቀስ ያው ሌላ ጊዜ ግን ያው የሚቆነጥጥ ቆዳ ጫማ ሂጅ ሰነፍ ትንሽ የታዘዛችሁት ነገር ምን ያህል ጥንቃቄ እንደሚያስፈልገው ታውቃላችሁ አይደል? ድምፅ ሳታሰሙ ታችሁ ትመጣላችሁ። ምንም ስጋት አይገባሽ። ሁሉ ነገር ዝግጁ ነው አይደል? በሚገባ። እርግጠኛ ነኝ። ጥሩ። አካባቢው ላይ ምንም አይነት ስጋት ከተሰማችሁ አሳውቁኝ። ጥሩ። እንቀሳቀሳል። እንጂ ታስመስለዋለህ። ዝም በል ይያ ወረኛ ማስታወቂያውን እኮ ለጥፋለሁ ብዬ ነው። እዛ ሻንቋ አጥር ላይ አጥሩን ታውቀዋለህ? ረጅም አይደለ? እዛ ላይ ወጥቼ ለጥፋለሁ ብዬ ለጥፌዋለሁ እኮ ደግሞ ልክ ስወርድ በቃ ወድቄ ይኸውልህ እዚህ ጋር ነው ይኸውልህ። ዝም በል እስኪ። እሺ ዝም በላውንቸር የተመታ ነው የሚመስለው ለሚሰማ እኮ። አንተ ዝም በል እንጂ። ዝም በላ። እንደ ሕፃን ልጅ ለባብለህ ዝም በላ ታዲያ። ምን ያወራል? አንተ ምን አንቀሳቀሰ? ሰው አጥር ለምና ምን አግኝተህ ነው ወጣሁ? አጥሩን ታውቀው የለ ረጅም አይደል? እዛ ላይ ወጥቼ ሰቅዬዋለሁ እኮ ደግሞ ልክ ሰቅዬው ስወርድ። አንተ ካላጣኸው ቦታ ሻንቋ አጥር ላይ ምን ያንጠለጥልሃል? ማስታወቂያ መንደር ውስጥ አይደለም አደባባይ ነው የሚለጠፍ። ምን እንደው ምን እንደው አትርሱኝ ትላለህ አንተም። እለጥፋለሁ ብለህ ወጣ ከመሬት ላይ ለጠፈ። እሱ እንደሆነ የተረገመ ነው። መንደር ውስጥ ማስታወቂያ ይለጠፋል። ውጣና አደባባይ ለጥፍ እያለሁ አትሰማም እንዴ አንተ? አጥሩን አላየኸውም? ከፍ አድርጎ እኮ ነው የሰራው። እንደው ሲወጣ ሲገባ የሚለው ብዬ ነው። ግድ የለም እንደሱ እኛ ምቀኛ አይደለንም። እኛ አደባባይ ነው የምንለጠፈው በሰው በሚተላለፍበት። አዎ ልንገርህ። አዎ ይሄ ነው። ጸጥ በል አሁን ጸጥ በል። አዎ ገና አድርገህ ለጥፈሃል። ግን ማስታወቂያውን ጠቅላላ የባህል ቤቱን ይሄ መድኃኒቱን። አዎ ጽሑፉ በደንብ ይታያል፣ ተሩቅም ተቅርብም ይታያል። በጣም ጥሩ። በኮምፒውተር የተጻፈውንም በእጅህ የተጻፈውን ይታያል። ዝም በላ። እሺ አዎ ምን ያህል ቀረ አሁን? ትንሽ አዎ ትንሽ ነው የቀረው። በቃ እሷን ደግሞ ተለጥፋለህ ከሰዓት። እሺ ይኸውልህ ደግሞ ለምርጫ ቅስቀሳዬ ማጉያ ገዝቼልሃለሁ። እንዴ ማጉያ ይዛችሁ ነው ብዬ ላኩኝ። ገበያ ማጉያ ይዘው መጡ። እሞክረዋለሁ፣ አይሰራም። ምን ነው እላለሁ። ባትሪ እንዴ ዛሬ ባትሪ አየዋለሁ፣ ቀዝኖ በሉ መልሱና ወርጅላሊ አድርጋችሁ ይዛችሁ ነው ብዬ ሰደድኩ። ነገ ይመጣልሃል። አለቀ። ይሄ ነው። ኧረ እንደው አንተ ሰው እባክህ እንደው እባክህ እንደው ምን ይሻለኛል? እንደው የዚህ ቤት ልጆች እኔ እንደው ምን እንደሚሻለኝ ይኸው ትልቋ አማላገባ ብላ እንደ ልቧ ይኸው ወዲና ወዲህ ትላለች። ያችም ትንሿ ዙረታም ሆናለች። ምላሷ ብቻ ትልቅ ነው። ያም ወጥ ቤት ነው፣ ክክ ነው። ደህና ነገር ሰርቶ አያውቅም። እውነቴን ነው የምነግርህ። ደግሞ ያ ታማኝ የሚባል ሌባ ይኸው በየጣቢያ ያስጠራኛል እንደ ደህና ነገር። እኔ ምን ይሻለኛል? እኔ እንደው ግራ ገብቶት አለኝ እኮ። ይኸውልህ ደግሞ ውጣና ልጆቹ ጠቅላላ አስቸገሩት ብለህ አውራ። እሺ ምን ነው አይ ተሳስቼ ነው። እመክራቸዋለሁ።
እመክራለሁ። የሰው ወሬኛ እመክራለሁ። ወሬ አለብህ። እመክራለሁ። እውነቷን ነው። በአንቺ እኮ ወሬ አለብህ ስትል እኔ ምን ማለቷ ነው ነበር? ማንን? አንተም ቢጤ ነዋ ወሬኛ። እንደዚያ ነው። ይኸውልህ ቻል እያደረግናት ቻል እያደረግናት ቻል እያረካት ያው አሁን ትንሽ ምግብ ትቀምሳለህ፣ ወጥተህ ስራ ትቀጥላለህ። እንደታመመ ሰው አልጋ አትይዝም። እሺ? እንደው ምን አለ ግን እንደው ስብራት ግላፍ የለም። እንደው አፍህን ምን ነው ሰብረህ በመጣ ምን ነው እውነቴን ነው የምነግርህ። ይሄ አፍህ ተሰብሮ ቢመጣ እውነቴን ነው የምልህ ወጪህን እየቻልኩ አስታምምሃለሁ እንጂ ሕክምና ኧረ አልሰጠህም ነበር። ልሙት እንዴ ደህና ተገላግዬ እንዴ። ምንድን ነው ዶክተር? ምንድን ነው? ምን እያልከኝ ነው? ውሸት ነው በለኝ፣ ውሸት ነው በለኝ ዶክተር። ተረጋጋ አቶ ታማኝ፣ ሁሉን ነገር አስረዳሃለሁ። ካንሰር ነው ያለብህ፣ የቀረ ዕድሜ ጥቂት ነው እያልከኝ እንዴት ነው የምረጋጋው ዶክተር? ወይኔ ታማኝ፣ ወይኔ ምን ነው ባልመጣው። አቶ ታማኝ መምጣትህ ጥሩ ነው። ሁሉንም ነገር በጊዜ ማወቅ ደግሞ መልካም ነው። ደግሞ እኔ ደግሞ አላልኩትም፣ የሕክምናው ማስረጃ። ተረጋጋ ዶክተር። ተወኝ። ዛሬ ምን ሆነሃል? ሙድ ምንም ልክ አይደለም። አንድ አይዲያ መቶልኝ እንዴት አድርጌ እንደምጽፈው ቸግሮኝ ነው እንጂ ምንም አልሆንኩም። ምንም አልሆንኩም። የመጀመሪያ ነው እንዴ በሀሳብ መጨነቅ? ሁሌ ታማኝ፣ ሁሌ ሀሳብ መቶልኛል እያልክ አይደል እንዴ ጆሮአችንን የምታደምጥ? እሺ እስቲ ሀሳብህን ንገረን። ያው ሀሳብህን ንገረንና እኛም አዲስ ሀሳብ እናምጣ። ተባብረው ይፈሱት አይደል የሚባለው? የዛሬውን እንኳን አንድ ላይ ባንፈሳው ይሻላል። ትንሽ ጠጠር ያለ ነው። ባይሆን ስጨርሰው የዛ ጊዜ እናወራበታለን። ንገረን። ምንድነው ያንተ ሀሳብ? እነ ካንሰር በሽታ መድኃኒት የሌለው አስመስልከው እኮ። ካንሰር ያልከው? የምን ካንሰር? አንተ ስቀልድከው። በቃ ተረጋጋ። ተረጋጋ በቃ እኮ ነገረኛ። የምን ካንሰር? ተረጋጋ በቃ። ይሄ ከስር ያለው ቴሌቪዥን ይታይሻል። ያው አንቺ ከመወለድሽ በፊት በሱ አየነበረ ሙዚቃ ይኸውልሽ የሀገር ባህል ጥበቡን ዥዋ አድርገው ለብሰው ወንዱና ሴት እንዲች ቆመው ወንድየው እንዲህ ይላል፣ አልመዬ 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 ባለቤቴ ሲል እሷም ደግሞ እንደ ሀገር ባህል እንዲህ እፍር ትልና ከበዬ 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 ባለቤቴ አትለውም መሰለሽ? አይ ቀረ። ድሮ ምን ዋጋ አለው? አሁን ነገር አለሙ ጠፍቶ ሃይ 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 ደግሞ ከሃይ ሃይታ ወደ እኮ ደግሞ የልብሳቸው እርቃን። አረረረረረ እንደው ያሳዝናል፣ ብቻ ያሳዝናል። ዳዲ በስመ አብ ሙዴ የሆነ ሙዚቃ ቪዲዮ ነው። ምንዴ ሙዴ የመጨረሻ ይደላኛል አባቢ ሲመቸኝ ስማ። ይሄ ደስ አለሽ? አዎ አባቢ። ይሄ ብደቱ እስኪ ቆይ እስኪ ይሄማ ይኸውልሽ እንዲህ ነው የሚጠፋው። አባቢ
አበዛዋል። ምንድን ነው ቲቪውን ያጠፋው? መጀመሪያ ቋንቋሽን አስተካክዩ። ዳሪ ደግሞ ቋንቋ ይወለዳል፣ ያድጋል፣ ይሞታል። እውነት? አዎ። ያንቺ ቋንቋ አልተወለደ፣ አላደገ፣ አልሞተ፣ አፍና ቂጥ የሌለው ምን ላድርገው? እያወራሁ እኮ ካልገባ ችግሩ ያለው አንተ ጋር። ዝም በይ እባክሽ ወሬኝ። ና ና ና ና አንተ ና ና ና ና ና ና ና ግባ ና ግባ ና። እንዴ እንደምን ዋላችሁ? እንደምን ዋላችሁ የአቶ መንገሻ ቤተሰቦች? ይቅርታ አድራሻ ተሳስተሃል። የአቶ መንገሻ ቤት የቤት ቁጥር 212 ህግ አምላክ ቀበሌ የሚያውቀውን የቤት ቁጥሬን ባንታ ፋጠረው። ስለዚህ አቶ መንገሻ ቤት አይደለም ማለት ነው። እኛማ እኔም መንገሻ እሷም ባንቺ ነች። እንደምን ዋላችሁ የአቶ መንገሻ ቤተሰቦች? ደህና ዋላችሁ? እግዚአብሔር ይመስገን። ቁጭ በሉ ቁጭ በሉ ቁጭ በሉ። እናመሰግናለን መምህር። እሺ እኔ የምለው ተመልሰህ እንደገና ካትካላ ቤት እንዴት ሰው ሌባም ሆኖ ሰክሮም ይችለዋል? እህት ሆስፒታል ሄዷል አላለችኝም እንዴ? እንዴ ብሩክ አሞ ነበር እንዴ? ትንሽ ብዙም ባይሆን ትንሽ ነው። ለምን ለኔ አላጮክልኝም ታዲያ? እቺ ደግሞ ምን አጥፍተሽ በጊዜ በስርዓት የገባች ልጅ ተነስቶ የሚያጮልሽ ያጮለውና የሚያጮል ዳዲ ተስፋዬ እኮ ሞተ። ደበን ተስፋዬ እንዴ? ተስፋዬ በዛብህ ልጅ? አረ ወዲህ ነው ወዲህ ነው ጨዋታው፣ እኔው ጋ ነው። አሃ ያንተ ተስፋ ያንተ እኮ ሞተ ቆየ እኮ እንደገና ተነስቶ ይሞታል እንዴ? የሞትክ ዳዲ ታማኝ ገንዘብ አውጥቶ ሊታከም ዝም ብላ ትቀፈላለህ እንዴ? ራዚዮ አንቺ ግን ልክ ነሽ። በእናትሽ ገንዘብ አውጥቼ ከምታከም ገንዘብ አውጥቼ ድፈት በለሽ። ኧረ እንደው ሰይጣን ጆሮ ይደፈን። ኧረ እንደው ስለፈጠረ ኧረ እንደው ስለፈጠረ ኧረ ሰይጣን ጆሮ ይደፈን። የምን ሞት ነው እዚህ ቤት ብታመጣብኝ? በቃ አንተ በመጠጣት ሞት ምን የደባሃለው? ግድ የለም አይዞህ። ይሄ ነው መፍራት። አዎ እኔን የመጨረሻ አንተን። ቆይ ግድ የለም ወሬ እንዴ ደህና ሁኑ የዛሬ አበባዎች የገፍሬዎች ደህና ሁኑ። እውነት እዚህ ላይ እውነት አልክ። ደህና ሁኑ እውነት እስኪ ቢነሰኝልኝ እዚህ ላይ ትክክል እውነትህን ነው። የዛሬ አበባዎችማ እኛ የኢትዮጵያ አዛውንቶች ሆነናል። ዘንድሮ ወጣት የለም። ወይኔ ሰውየው እግሬ እዚህ ውሃ ባይገባ ኖሮ ዛሬ አንተ በርበሬ ነበር ማጥነህ። ሌባ ሰካራም ምንድን ነው የሚያስጮህሽ? እንደምን አደርሽ? ደህና አደርክ አባቢ? አንቺ ምን ሆነሽ ነው ማታ በዚያ ወጥተሽ የቀረሽው? አባቢ ከባድ በሽታ ሳይሆን አይቀርም። ታማኝ ሌሊቱን ሙሉ ሲያለቅስ ነው ያደረው። ልጅ ምን ያለቅሳል? አረቄው ይሆናል ይሄን የሚያስለቅሰው። ደግሞ ሌባ ምንድን ነው? ፈረንጅ ነው ምን ላድርገው? አባባ ኪሱን ሲበረብር ነው ያገኘሁት። አንቺ እሱን ኪስ ማን በርበር ያለሽ? ሌባ እንግዲህ ጠቅመኝ ብሎ አንድ ሰው ኪስ ዘው ብሎ ገብቶ እቺ ወረቀት ይዞ ወጥቶ እኮ ነው። አሁን በቀደም የኔን ወርቅ ከዚህ እንወስዳለን ብሎ ሲታገሉ የድር በዚህ የቁብ በዚህ ያልወሰዱት ወረቀት አለ እንዴ? ይረባ መስሏቸው። አይ ጉድ! በይተዩ ደግሞ ይሄ ሌባ ረተው አይደለም የራሱ ነው እኮ አባ። ወጂቺ ደግሞ ምን ትላለች? በአሁን እሺ እኔ ጠሎሴን ላድርስበት ተይ። አንተ እርቅ እንዴ እርቅ መጣወጡ እንዳይገርፍም ብዬ አሁን እርቅ በለሽ የምትጮኸው እንዴ? ምንድን ምን ሆናለች እቺ? ለዚህ ለፈረንጅ ተንጉም ነው የአንቺ ትንሽ ጭንቅላት የለሽም እንዴ? እሱ ወጡን እስከሚያገነፍል እኔና አንቺ ስታዲዮም ዙሪያ ይሄንን በ20 ብር አስተርጉመን አንመጣም። እንጀባ አይ ትምህርት አቤት ባጅ ፈለግሽ ነው ከስኪ በእናትህ ቶሎ ተርጉመው። አንተ እሱን ነው ይዘውራል ገለቻ ይሄደው ቁጭ በል ሬዲያ ምን ሆነሃል? ጠጋ በልና ቁጭ በል እንጂ ቤትህ አይደል እንዴ? እንኳን አንተ ባንስ መጥቶ ይቀመጥበት የለ እንዴ? ምን ሆኗል? እስቲ ሰብሰብ በሉ ማዕድ ቀርቧል።
እባክሽ ማቋ እንዴ ነው ቀድሞ አሜን ቶሎ በል እንጂ አሜን ምንድን ነው ማን ያሳይሽ ወረቀቱ ነው ተገው አትናገርም እንዴ ምንድን ነው በእናትህ ቶሎ በል የጭንቅላት ካንሰር ነው ወይኔ አባ ማን ነው ታማኝ ወረቀቱ ላይ ነው ያለው ማ ነው ወይኔ የምን ሞት ነው የምታወራው? ቆይ ተይኝ፣ ምን ሆነሽ ነው? ማን ከኪሴ ያውጫለሽ? እና ብቻውን መቆዘምና መሞት ይሻላል። እኔ በቃ እዚህ ቤት ይሄን ያህል ተራርቀናል ማለት ነው። ታማኝ ለምን አልነገርከኝ? ለምን አልነገርከኝ? አቤ ለምንድን ነው ለምንድን ነው ያልነገርከኝ? አቤ እኔ በቃ እንዳላስጨንቃችሁ ብዬ ነው አቤ። ያ ነገር አይደለም። እኔ ልጄ እኔ ያለው ምን ሰይጣን አንተን አየብኝ? ምን ሆነሃል አንተ? አንተ ማን ነህ? ምን ሆነሃል? ወና ፕራንክ ምን ሆነሃል አንተ? ምን ሆነሃል? ምንድን ነው? የምናውቀው ፕራንክ ነው። አባዬ ይሄ እኮ ስለ ታማኝ መሀሪ እኮ ነው የሚያወራው። እኔ እስከማውቀው ደግሞ አባዬ ስሙ አቶ መንገሻ አይደል እንዴ? ስምን አስቀየርክ እንዴ? ምንድን ነው የምታወራው? ታማኝ መሀሪ ሌላ ነው ማለት የሌላ ሰው ነው እሱ አይደለም። ሲጀምር እንግሊዘኛ ማንበባችማ ምን ማለት ነው? እንዴት አይነት ቀልድ ነው የሚቀልደው እዚህ ቤት?
ማሚ እያረጀሽ ነው። ይኸው ቆሻሻ አባዬ ባለፈው ቆሻሻ ይቶ እንዴት እንደኮረኮመኝ አይተሻል? ይኸው እያረጀሽ ነው ማሚ። እርጅና አይደለም እርጅና አይደለም። መብራቱ ያሳይኝ። ክኩን በደንብ ለቀምሽዋል? እና አባቤ አይሰሙ። ክኩ ላይ ማለት እንዳለ ድንጋይ ነበረበት። እያረጀሽ ነው ማለት እናንተ አጣራዋል እንዳለ ይቆለቅ ነው። ማን ያግዘኛል? አንተ ሆነ እንካ እስቲ ቡናው ደርሶልሃል? እንዴት አረጌ እንደወቀጥኩት ብታይ ወቅጥ አረጊያት ማለት ነው። እስቲ ቆይ ማሚ የኔ ፔርሙዝ ባለፈውን ቀይረው ብዬሽ አረጋሽ ወስዳ ነው እንደሰበረችው አይደል? እኔ እሷ ሴትዮ ቆይ ለምንድን ነው የምትወስደው? ዕቃ አትወስድልን በቃ። እኔ እዚህ ቤት ዕቃ አትስጪ በቃ ዝም በል አሁን ቅዳ። እሷ ከወሰደችው በኋላ ነው የኔ ፔርሙዝ የተሰበረው። ይሄ ቡና ቀጥኖ እንዳይሆን አልቀጠነም። ወይኔ ትዬ አረጋሽ እስቲ ክፈተው እንዳለ ፔርሙዙን ሰብሮታል። እሺ ቆይ ታየው እሱን ወጡን ንቅመስ። ወጡማ ይኸው ደርሷል። አሁን ማምጫቸው ደርሷል። በቃ ወይኔ ስታስፈጭ ኮረሪ ማርገሽበታል ሽሮ ነው። አንተ አረሪ ምንም ሁሉም ነገር ጨምሬያለሁ። ውሰድ እናንተ በል። ይሄንንም ውሰድ ቶሎ አቀራረብ። እሺ አቀራረብ ይሄን እንደዚህ ያዝ እንዳይሰበር። ሂድ እመጣለሁ። አማሲው አማስላል። እሺ እጀ ሰባራ ልታደርጊ ነው በኋላ። አንቺ ቁጭ ችግር አለብሽ እኮ። አይ ቁጭ ወጥ ነው። እሺ ስሚማ ቀናሹ ጫውን ማምጫቸው ደርሷል። እሺ ወጡ እስቲ ምን አነሰው? ቅቤው 3 ማንኪያ ነው የጨመርኩበት። ታዲያ ብትወደደ ቅቤ አነሳው። ቆንጆ ወጥ ነው። አዎ ከፋይ እነቴ ከፋይ ከፋይ ምን ነው? እሺ ንገረኝ። ምን ብዬ ምን ልንገርሽ? አረጋሽ አስጨነቀኝ እባክህ። ኧረ ተይ እባክሽ እብዶቴ ወልጄ እንዳልወለድኩ የወላድ መካ። እሺ ደግሞ ምን ተፈጥሮ ነው እንደዛ የምትለው? ጋሼ እንደዛ አትሁን፣ አታስጨንቀኝ። ለምን አልበል እውነቴን ነው። ይሄን የባህል ሕክምና ተረከቡኝ እባካችሁ ተማሩ አልኩ። እንደምታውቂው ነው ያም ታማኝ ሰካራም ነው። በዚያ ላይ ሌባ ነው። ጠቅላላ ንብረቱን ወስዶ ይሸጠዋል ብዬ ሰጋሁ። ያም ወጥ ቤት የሆነ ልጅ አንዱ መድኃኒት እመራመራለሁ ብሎ ከኮስ ጨምሮ ቤተሰቡን ይፈጃል ብዬ ሰጋሁ። ነይ ባንቺ ይህን የባህል ሕክምና ውሰጂ ተማሪ በላት። ምን አለች? እምቢ ተይኝ። እኔ ያልከፋኝ ማን ይክፋው? ተይኝ። ያቺ ቃል ኪዳን ብትሆን እንኳን ለዚህ ይቅርና ለራሷም አልሆነች። ይኸው ቆማ ቀርታለች። ያሳዝናል። እኔ የማሳዝነው። ጋሼ አታልቅስብኝ፣ ታስጨንቀኛለህ። አዝናለሁ። እውነቴን አዝናለሁ። እብዱ እንግዲህ አንቺም እድሜም ጨምረሻል፣ አቅለሽም ጥሩ ነው። አሁን መሬቱን ይዘሻዋል፣ ረግጠሻዋል፣ ደህና ነሽ። እንደ ወትሮ ልደትሽ የለም። ስለዚህ እብዱ አንቺ ይህንን የባህል ሕክምና ብትረከቢ አንቺም እንደ ጋሼ ቢያንስ ኧረ እንደዛ አይደለም። ቆይ ስማኝ፣ ይሄ ነው እንደዛ ማድረግ የምችለው። ጋሼ እባክህ ነው ጋሼ ስሙት እባክህ ጋሼ። እንደዛ ልፈልግ አይደለም። እንዴት ብዬ ነው እንደዛ ማድረግ የምችለው? ምን እውቀት አለኝ ጋሼ? ምን አለ ተኔ ጋር እግር በእግር ተከታተልሽ ብትማሪ። አላስተምርም ማለት እውቀት ነው። አይከብዳት፣ ትሸከሚው። ይሄ በመማር ብቻ የሚመጣ ነገር ነው። ይመጣል። መሰጠትን አይጠይቅም ወይ? መሰጠት እኔ እናቴ ወደ አልተማርኩት። ተይ እንጂ ሂደት በሂደት ነው። እግር በእግር አይቻልም። አንቺም አንቺ እሺ ጋሼ እንደዚህ አትሁን። እሺ አንቺም እምቢ አልሽኝ አይደለም ጋሼ፣ እንደዛ እኮ አላልኩም። እምቢ አልሽኝ ግን እሺ ደስ ይለኛል። ትማሪያለሽ ወይ? እማራለሁ። ሞች የታባሽ ምን እንደው ወይ ይሄ ነው
ለምንድን ነው ለማን ደስ ይበለው ብዬ ማለት ነው። ሞጭ ለማን ደስ ይበለው ብዬ ዳኒ ያለ ዝም በይ ሂጂ ቡና ፊት ሂጂ ፈንዲሻ ማርጊ ዛሬ ዓለም ነው ደስታ ነው ልንገርሽ። ዝም ትያለሽ አታሳዝንም? ምን ይደረግ ብለህ ነው እባክህ ትሂድና ትገላገል። አባዬ ግን ወረተኛ ነው። ስንቴ አጥዋት አድራቁታል። ስትይ ዝም ይላል። እሳቸው እኮ ወረተኛ ናቸው። እና ዛሬ ስትይ ዝም ይላል። እንዴት ናፍቀናለች እኮ ደግሞ አንቺም ዝም ትያለሽ። እርቅዬ ጨርስክልኝ የኔ ውድ። ቆይ ግን አንቺ ቆይ አሁን እንደዚህ ሰው ቤት ለሚለው ነው ጥድፍ የሚያደርግሽ? ምን እባክህ የሰው ቤት አይደለም ሄደው። እሺ ሲቀጥል ደግሞ የአጎቴ ቤት እንደኛ ቤት እንዳይመስል ዋይፋይ ያለው ዴስቲቪ ያለው ሁሉ በጭ ነው። እባክህ እዛ ይሻለኛል። አንቺ ቆይ ሜላትን ለሙን ማፍንቂው ድንጋይ የለም አይደል? ስማይ ሜላትን ስም አታንሳብኝ። እሺ ምንድነው ስለሷ አስሬ የምታወራው? ሲጀመር እኔ ነኝ አባቴን አጎቴ ጋር ላከኝ ብዬ ለማንኩት። አስሬ ሜላት አትበልብኝ። እኔ ዳውን በቃ ባንቺ አንቺም እዛው ይሻልሻል። አንቺም ምን ቢያልሽ እሳቸውም አንቺን ያያሉ። እዛው ይሻልሻል። ከነሱ ነው አንቺ የምትስማመው። ታዲያ በጊዜ ግቢ። ሰው ሁኚ ተለውጠሽ እንደምትመጪ ነው። ደውልሻለሽ። ታዲያ ልብግሽ ተስተካክለሽ እንደምትመጪ ነው። እደውልልሻለሁ። ጥሩ ልጅ ሁኚ። በጊዜ ግቢ። ትናፍቀኛለሽ? እሺ ማሚ እደውልልሻለሁ። እናሽ ሂጂ እኔ እሸከምልሻለሁ። ቻው ማሚ። ለእቴ ማን እኔ የምሸከመው? መጣሁማ። ነው ኧረ ዝምታው አይሰበር። አጀንዳው ይነድ። እሺ አባቢ ዛሬ ያለው ፕሮክስ ነው ብለሃል። የተፈጠረ ነገር አለ? አጀንዳው ይነገረንና ዲስከስ ለማድረግ ነው አይደል የተቀመጠው? ይነገረን። እሳቸው እንዲህ የሚሆኑት አንድ ነገር ሲሆኑ ነው። አባ አመመ እንዴ? ምንድን ነው የሆኑት? አሸነኝ ይሄ እንግዲህ እስከ ዛሬ በምክርም በቁጣም ዱላም አንስቼ ቻልኩትን ሞከርኩ። አሁን ግን አልቻልኩም። ደከመኝ። ወይም ስራውን ትውት አድርገው ለምን ረፍ አትልም? ደከመኝ። ምንድን ነው አሞህ ነው እንዴ? ደከመኝ፣ አልቻልኩም። እያለቀስክ ነው እንዴ? ያስጨነቀኝ። ኧረ እባክዎ የሆኑትን ተናገሩ። ተዘረፍኩ። ምንድን ነው? ማን መቼ ተዘረፍኩ? ምንድን ነው የተዘረፍኩ? አባቢ ምንድን ምን ወሰዱቦ? ምንድን ነው የተዘረፍኩ? አቤ የአያታችሁ ካፖርት ጠፋ። ምን ያ ካፖርት ጠፋ? ታማኝ ማንም እንዴ? ሰው ካንተራ ካፖርቱ መልስና እሱ ነው የወሰደው ማለት ነው። እስኪ ቁጭ በሉ ተረጋጉ። ጨሉና እናውራ። ሁላችሁ ምን ላይ ታፈጣላችሁ እንዴ? ካፖርት ታመጣለህ ወይስ አታመጣም? ታማኝ የምን ካፖርት? ታማኝ አቤት ካላንተ ይሄን ካፖርት የወሰደ የለም። ይሄ ካፖርት ለዚህ ቤተሰብ ምን ማለት እንደሆነ ታውቃለህ? አምጣ። እሜ ካፖርቱን ሶስት አይተሽኛል? አታ እማይ ነው እማይ ብለህ የምትናገራት ምን ነው አንተ? ክክ እየሰራው ሳበላ ሴት መሰልኩ እንዴ? ና እስኪ እንደ ወንድ ልጅ ለምን ወተና እናውራ? ነውጣ ማንተ ቁጭ በል። ዛሬ ከኔ ጋር ነው የምትነጋገረው። አይኔን እያየ መልስልኝ። ይሄን ካፖርት የተከበርኩ ደራሲ ነኝ። በዛ ላይ ወንድምህ አይኔን እያየ መልስልኝ።
ታማኝ አይኔን እያየክ እንነጋገር። ምንድነው አይንሽ እያየሁ መመለሰው? ወስደኸዋል ወይስ አልወሰድኩም? አልወሰድኩም። ካንተ ራስ አለው እንዴ ይሄን ካፖርት ምንድን እንዴ እኔ ተከባርኩ ደረስ ይሄን ካፖርት በ10 ደቂቃ ውስጥ እዚህ ቤት ካላመጣ ዛሬ ቤቱ ይደበላል። በቃ ታመጣና አሁን ቁጭ በል። ምንድነው እንዴ አላየሁም። በቃ አላየሁም። እኔ ካፖርት የሚባል ነገር አላየሁም። ታማኝ እውነቱን ተናገር። ሽጠህም ከሆነ ደግሞ ማለት ነው ሳይሻገር እንደርስበታለን። እውነቱን ብቻ ንገረን። እኔ የተከበርኩት እንደራሴ ሸጣው ለራሴነትህ ለዛሬ አንተ ቆይ ትንሽ ጋሽዬ እንኳን አያሳዝንም እንዴ? እንዲህ ኩርምት ብሎ ያሳዝንም። ቅሌታ ታሪክ እኮ ነው ይሄ። ሽጥሉ ነው። አምጣ። ይሄ ካፖርት ማለት ለኔ ትልቅ ታሪክ ያለው ካፖርት ነው። ታመጣለህ ወይስ አታመጣም? አላየሁም። ኬት ላምጣው? ታማኝ ያላየሁትን ኬት ላምጣ? ሁሉ አንተ ላይ ነው የፈረደው። አምጣ ታማኝ። አባዬን አታየውም እንዴት እንዳዘነ? ታመጣለህ ወይስ አታመጣም? አሁን አምጣ። ዛሬ ታማኝ አንተ ነህ ታማኝ። ዛሬ ከተነሳብኝ ታቀኛለህ። ዝማት ነው እንግዲህ የተከበርኩ ደራሲ ነኝ። ግን አምጣ ካላችሁ በስተመጨረሻ አመነ። ልሞክር። እሺ ሂድና በፍጥነት እዚች ነው የምንጠብቅ። በፍጥነት ውጣ ይዘክና ውጣ። ወይኔ ካፖርት አባዬ አይዞሽ። አሁን አጥቢ ሰርቻ አመጣለሁ። አይዞሽ። ወይኔ አባቴ እማኔ ወይኔ እግዚአብሔር ያክብራችሁ እንዳስከበራችሁኝ። ዛሬ ይሄ እንኳን ወንዶን ወይኔ አባቢ ዛሬ ይሄ ካፖርት ካልመጣ እኔ ቃል አይደለሁም። ከተነሳብኝ ታቆኛለህ። አባ ይጣፍጣል። አጣፍጭም እና ሁለቱንም ሳጨርሰ በላው አይደል? እንኳን ደግ አደረኩ። ቢጣፍጥ ኖሮ ማለዳ የጀመርኩ እስካሁን ይፈጅብኝ ነበር እንዴ? ደግሞ ለዚህ ምግብ አባ ልጨምርልህ? ሞቃኝ። ለዚህ ምግብ ለዚህ ለማይጣፍጠው አልከው ነው። ውጣ እስቲ ልብላበት። ውጣ። ምን እንዲያው ታይ እንጂ አረዳ በይጂ አራጣዩ ፈርፈርታ እንግዲህ ልጀምርሽ። አለቀ። አሁን አንድ ቢገኝልሽ ገላግልሽ ነበር አይመስልሽም? ምንድን ነው የሆንሽው አንቺ ልጅ? ምንም አይደል፣ ትንሽ ተረብሼ ነው። ኧረ እኔ ልረበሽ እኔ አባትሽ ቆሜ አንቺማ ትረበሽ። ምን ነው አንቺ? ምን ነውማ? ምንድን ነው የሆንሽው? ምንድን ነው? ምን ያ መሳሪያ ወጣብኝ ልጅ ተመልሶ መጥቶ ነው። የት? እሱቅ አረገው። እኔ የመይሳው ካሳ ልጅ አያደርገው አላወቀኝ ብልንገርሽ። እሱቅ የት እንደሚገኝ ታውቂያለሽ?
ኧረ በፍጹም አይቼውም አላውቅም። አሁን ንግግሩ ተማን እንደሚሆን እናያለን። ችግር የለም። ግድ የለም። አሁን ስልኩ በዚህ ነው። ዝም በል አንተ። የከለፍልፍ ያስደንግጠህ። ምንድን ነው እንዲህ የሚያደርግህ አንተ ውሻ? ቆይ እደውልለታለሁ። ምንድን ነው የሆንከው? አይገርምም? ምንድን ነው የሚገርመው? ሰውዬ ምን ሆነ ማለት ይሄን ነገር ወደ እዛ ልጅ ምንድን ነው ያገኘኸው? ምንድን ነው የሆንከው? እስኮላ ደረሰኝ። ምን ሆነ? የትምህርት እድል ማለቱ ነው። አንተ አልጫ፣ አንተ ሴታ ሴት፣ አንተ ሴት አውል፣ አንተ ክካም፣ አንተ ውሻ፣ አንተ ሊጥ። እንዲሁ ምንድን ነህ አንተ? አሁን ምን ላድርግህ? ኢትዮጵያ ካላጣቸው ቋንቋ ትምህርት የሚለው ነው እስኮላ ያልከው ነው ወይ? ይባላል ይባላል ወይ? እንዴት ብለኝ ይባላል? አይባልም። ካልተባለ እንዴት አልከው ታዲያ? ውሻ ነበር መቼም ሂሳብህን ነበር የምሰጥህ። ይሄ ውሻ ይባላል? ትምህርት አትለው? ይሄ ምናምንቴ። ቆይ እሺ፣ የኔን ደስታ እንደዚህ ነው የምትቀበል? ይሄኔ ባንቺ ብትሆን ነው ሲበልጃ ይበንቺ። ከመቼው ከስሬ ተሰል በዚህ ደረስ? እንዴማ የውጭ ስኮላር እኮ ነው የደረሰኝ ጀርመን ሀገር። የሰውዬ ትምህርት አይደለም እንዴ ዛሬ? ሰይርቅዬ ውይ እሰይ እሰይ እሰይ። መሆኑን የት ነው ያገኘው? የት ነው ያገኘው? ጀርመን ሀገር። የት? ጀርመን። አውሮፓ? አየ ጣሊያን፣ አየ ጣሊያን። በፊት ለፊት አልችል ብትል ደግሞ በጀርመን። ጀርመን እንኳ ደህና ነበረች። ይሁን መቼም በእጅ አዙር ወጣቶቻችንን አግዘው ሊጨርሱ። ይሁን ደህና። እንትን እኮ ጎበዝ ስለሆንኩ ትምህርት ቤት እኮ ነው ትምህርት ቤቱ እድሉን ለእኔ ሰጠኝ እኮ። ተማሪ ቤት? አይ ጎሽ፣ ይሄዳል፣ በቃ ይሄዳል። የት አልከኝ? ጀርመን። አትሄድም። ለምን ደግሞ አይሄድም? አይሄድም። ይሄዳል አልኩ። እኔ ደግሞ ይሄዳል። አይሄድም አልኩ። ይሄዳል። አይሄድም። አንቺ ስላልሽ ነው። እኔ ስላል ይሄዳል። እንዴ ስንቱ በስንት መከራ የሚያገኘውን እድልማ ማበላሸት የለበትም። ይሄ ጠረጴዛ እዚህ ቤት መጫወቻና መቀለጃ ነው እንዴ? ሀሳብ የምንለዋውጥበትና የምንወስንበት ነው እንጂ ልናላግጥበት እኮ አይደለም። ምን ትላለች እቺ? ይሄዳል ይሄዳል ብያለሁ። ዋናው ቁም ነገሩ ትምህርቱን ያገኘኸው በምንድን ነው የሚለው ላይ ነው። በሙዚቃ እኮ ነው። ኦፔሬታ ልለው ውጭ አገራጥጫ። በምን? በሙዚቃ። ጣየ ደመቀች ደመቀች፣ አዎ ብርሃኗን ለእኛ ማለት አወቀች የሚለውን ይሄን ልታጠና አትሄድም። ለምን? ይሄ ዘፈንና የአባይ ወንዝ የኢትዮጵያ ብቻ ናቸው። አትሄድም፣ ልንገርህ። አለቀ። ይሄዳል። የት? አይሄድም። ይሄዳል። አይሄድም። ይሄዳል አልኩ። ይሄዳል። አይሄድም ብያለሁ። አይሄድም። ይሄዳል። ተናገርኩ እኮ አይሄድም ብያለሁ። አይሄድም። ምን ነው እርስዎ ቅድም አይሄድም ሲሉ አልነበረ? አሁን ደግሞ ይሄዳል። ቅድም አንቺ አይሄድም አልሽ፣ እኔ ይሄዳል አልኩ። መለስኩና አሁን ደግሞ አይሄድም ብያለሁ። አይሄድም። አንቺ ያልሽው ግን ጥሩ ነው። በጠረጴዛ ዙሪያ እንመካከርና እንወስናለን። አንተ ጀርመን ኧረ አትሄድም። ኧረ አንተ አትሄድም። ኢትዮጵያ ትልቅ ሀገር ነች። እቺ ትልቅ ሀገር ትልቅ ታሪክ አላት። ታሪክ ብቻ አይደለም፣ ትልቅ ምስጢር አላት።
አባቶቻችን ሚስጥሩን አቆይተው ለኛ ሰጡ። እኛ ሚስጥሩን ይዘን ቆየን። አያችሁ፣ እዚህ ቤት ውስጥ ለእናንተ ለሁለታችሁ ብቻ የሚነገር ትልቅ ሀገራዊ ሚስጥር አለ። ልብ በሉ። ምንድን ነው? ኧረ እባክዎ ልቦ ይኸው እንደው አሟሟቴን አሳምርብኝ። ወረኛ ድሮም ወረኛና ቤቱን የበጠበጠ እንደው አሟሟቴን አሳምርልኝ እኮ ትንፋሽ እኮ እወጣጥ እኮ ትንፋሽ። ይኸውልሽ ስፖርት ለሰው ልጅ ለጤንነቱ ጥሩ ነው። አንቺም ብትሆኚ ይሄንን ስፖርት መስራት ይጠበቅብሻል። በነገራችን ላይ ከነገ ጀምሮ ሁሉም የቤተሰቡ አባል ጠዋት እየተነሳ ስፖርት እንዲሰራ ወሰኛለሁ። እኔ እንዲህ ትራስ እያያዙ ግድ የለም እየተለዋወጥንም ቢሆን እንይዘዋለን። ምን ላርግ አልጣሽ፣ ምን ላርግ? የልጆቹ ነገር አሳሳቢ ሆነ። እንደምታውቂው ያም ወጥ ቤት ነው። አልጫውን እየወጠወጠ መከራውን ከሚበላ ወጥቶ እንደ ወንዶቹ ስፖርት ይስራ ብዬ ነው። ያችም ትልቋ አላገባም ብላ ይኸው ቆማ ቀርታለች። እስቲ ሰውነቷ ሸብ ቢያደርግልኝ ብዬ ነው። ያችም ብትሆን ትንሿ ምላሷ ቢሰበሰብ ብዬ ነው። እዛኛውን ታዩ ምን ታረጊዋለሽ? ይኸው የኮሚኒቲ ፖሊስ አንችልም፣ የታማኝ ጉዳይ ከአቅማችን በላይ ነው፣ ስለዚህ ክልል ይው ብለው ወደ ክልል ጽፈዋል። አዎ በቃ ለመጀመሪያ ጊዜ እኔ የማውቀው በህይወቴ ከጤና ጣቢያ ወደ ሪፈር ሆስፒታል ሲጻፍ ነው እንጂ እንደው ጣቢያ ለጣቢያ ሪፈር ይጻፋል እንዴ? አይጻፍም። ይሄ ለመጀመሪያ በታሪክ እኮ ምን ላድርግ? ወጥቶ ስፖርት ሰርቶ ሰው ሆኖ ሌባ ነው ሰርቋልና ከምባል ሰው ገሏል ደብድቧል ብባል በኩራት ይጀ ዋሱኝ ያስፈታዋለሁ ብዬ ነው። ምን ላድርግ? በሉኑ ወዲያ እኔ ስራ አለብኝ። ደብድቡና ልግባበት ነው እንዴ? እንኩ ያዥዋ ያው ያዥ ልቤ ይሄ ምን ልባልሽ? ልብ ቢኖርሽ ነው ያገባሽ ነበር። ወረኛ ዝም በይ ዝም ብለሽ ደባለቤ አጁንጂ ምን ሆነሻ? አጁንጂ ያው አየሽ ይሄ ምን መሰለሽ? አሁን ጠላት ቢመጣ እንዴት ያዋለሽ? ታሳየዋለሽ ያው እንዴት ያው ይዘናጋል። እባክዎ ይደብድቡ። ይዘናጋል። አይሽ ይዘናጋል። ሲዘናጋ ባላፈት ልቤን ብለው እንደት ያው ይሁሉ ያሽ አላሽማ በትይዥ ኖሮ እኮ በትይዥ ኖሮ አበረከት ይባላል። ጨርሻለሁ። በይኔ ወይኔ በእናትህ አታጓጓናል። እኔ ባልኖር የቤተሰብ ምን ይውጧል? ቀስ በል አያስበል። ከዛ ነበር መጀመሪያ ያለብን ከአባት መጀመሪያ ላይ አባትህ ነበር ማውጣት። ትንሽ በቃ በቂ ነው በቂ። እሺ አባዬም አንቺ ከአባቢ ጋር በአንድ ሳህን እንበላለን። ምን አልበላም። አሁን ደግሞ ከአባዬ ጋር በላሉ ትያለሽ? መጀመሪያውኑ ሳህን ይዘሽ አባዬ ምን እዚህ ይቅርታ ጠይቃት። ይሄ ምን እንዲያው ሻይ ነው እንዴ? ወይኔ እንጂ ምን ነው? እስቶቭ እኮ ተበላሽቶ አሰልልኝ እኮ ብዬሽ ነበር። እና ሻይ የለም የለም። ታዲያስ ምን ይሻለኛል? አንተ ጄኔ የምታረግበትን አስተካከል። ይሄ ምን ያወራል? በሊቅርታ ጠይቅ ቤተሰቡ። የአቶ መንገሻ ቤተሰብ ሻይ ዛሬ ስላልደረሰ ይቅርታ እንጠይቃለን።
የአቶ መንገሻ ቤት ጥሩምባ እኮ ቀረ እንዴ! እዚህ ቤት ግን ትልቅ ችግር እየተፈጸመ ነው። ቁርሳችንን፣ ምሳችንን፣ ራታችንን በሰዓቱ እየተንከባከበን አንድ ቀን ሻይ ቢጎል እንዴ እንደዚህ መባሉ ትክክል አይደለም። ደግሞ ቡና አፍልቷል። እኔ ልነሳልሽ፣ አንቺ እዚህ ሁኚ። አባወራሁኛ ነይ ልጅ ነይ አባወራሁኝ ነይ ችግር ታወራለች እንጂ አባባ እውነት እኮ ነው። ዝም በይ ዝም በይ ዝም በይ ዝም በይ ዝም በይ እንዴ! ይሄ እንዴት አይነት ስነ ስርዓት ያጣ ቤት እየሆነ ነው? ለማንኛውም የምስራች አለኝ። ምንድነው? ምስር ብላቤ ምስር ላይ ሌላ ምስር እየበላሁ ቆየሁ። በጣም ልብ አላልከውም እንዴ? ይኸው ከክናው እንደሚሰራልን እኮ በላሁ እኮ። እስቲ አለኝ፣ ትልቅ ዜና አለኝ። ከነገ ጠዋት ጀምሮ ሁሉም የዚህ ቤተሰብ አባል ከጠዋቱ 12 ሰዓት ላይ ይነሳና ስፖርት ይሰራል። የምን ስፖርት ነው የምንሰራው? የድርሰት እንጽፈዋለን። ልንገርህ፣ ፊሽካ ይሰጣል። ፊሽካ ነፍተህ ቤተሰቡ የምትቀሰቅሰው አንተ ነህ። ታማኝ በእኔ ስናገር አፋፊ የምትናገረኝ ግን ለምንድን ነው? እውነት ንገረኝ እስቲ፣ ለምንድን ነው? ምን አፍ አለህ? የመለኪያ አፍ ደግሞ። ይኸው ጠረጴዛ ላይ ከተገናኘን ስንት እውነቴን ንገርህ፣ ጠዋት እስከ 7 ትተኛለህ፣ ሌሊት በ6 ሰዓት ትገባለህ። ሰካራ ደግሞ አናቅሽም ነው ነው ለቅርጻችን ጥሩ ይመስለኛል። አዎ እንደዚያ ነው አባ። እውነትን ነው። ስፖርት መስራት በጣም ጥቅም አለው፣ ግን እኔና ማሚን የማይመለከት ከሆነ በተለይ ደስ ይለናል። አይደል ሴቶቹንም ይጨምራል። እሺ ቆይ ግን አባቢ ይሄን ሀሳብ ከመቼ ጀምሮ ነው ያመጣው? መቼም ለማሰብ እናንተን ሰብስቤ አላሰባቀድ ሀሳቡ እንኳ የኔ ያነሰው ደግሞ ልጆቹን ጠቅላላ ሊያለፉ ጭባንቺ ምንድነው? ዳዲ ግን ዳዲ ባይሆን እንጂ ምናምን ብታስገባን ሳይሻል አይቀርም አይደል? ከፍለን እዚያ ማሽን ላይ አይደለ? እዚህ ነው የምትሰሩት። ቤት አለ። እኔም ትንገራቸው አለ። እኔ እኮ አለ። የጠዋቱን ንገሪያቸው። ጠዋት ያደረጉኝን አላያችሁ አለ። የጠዋት ማናውቀው ነገር አለ እንዴ? ነገ የምታውቁት ዛሬ አላወቃችሁት፣ እሷ ግን የምታውቀው አለ። ሚስጥር ተጀመረ ማለት ነው። አይ ትደርሱበታላችሁ። በጊዜ ይሁን ብዬ ነው። እሷ ግን ደርሳበታለች። ምን ነው ፋይት ምናምን ጀመራችሁ? አለ ዝም በይ እባክሽ። ቆይ አለ። እንዲያውም አንተ ዳንቴል ትስባለህ። አዎ ዳምፔል እጄ ደሞ ዳንቴል ያው መሳብ ነው። ያው ነው እኮ። ሌላም የምስራች አለኝ። ምንድነው? አለኝ ዛሬ እኮ አለኝ የምስራች። አትበል እንዳትል እየበላሁ ነው። አይታማኝ። ያው የመንገሻ ኮማንድ ፖስት ምንድነው? ደግሞ የመንገሻ ኮማንድ ፖስት ምን ነው? መንገሻ እኔ ነኝ። ኮማንድ ፖስት ምንድን ነው ታውቁታላችሁ? የመንገሻ ኮማንድ ፖስት ሲሆን የመንገሻ አዋጅ ይሆናል ማለት ነው። ከነገ ዕለት ጀምሮ አንድ ሰው ከምሽቱ 1 ሰዓት በኋላ ጂቤ በር አንኳኩቶ የሚመጣ ሰው አይገባም። ኧረ እንደው ገበታ ክብር ነው። ቁጭ አድርገው አንተ ልጅ እንደው ስለፈጠረ ጌታ እንደው ምን አይነት እንደው ምን ጉድ ሰጠኝ። እናንተ ምንድነው ሀሳብ ተናገሪ። እኔ 1 ሰዓት እነሱን አስገብተው እኔ ምራቱ አይደርስልኝም። እንዴት ነው የሚሆነው? ምራቱ አይደርስም። ግድ የለም እኔ እረዳሃለሁ። እነሱ ይግቡ ብቻ እነሱ ብቻ ይግቡ። አዎ ያንተ ወጥ አልደረሰም ተብሎ መረን ይውጡ ይግቡን ያለው እኔ እስማማለሁ። ቆንጆ ሀሳብ። ዝም በይ ነው ያልኩት። እስኪ ሀሳብ ስጪኝ ወይ ዝም በሉ አባቢ። መላ ቤተሰቡ ሁላችንም ማታ በጊዜ ተገናኝተን ጥሩ ጊዜ ስናሳልፍ ከቤተሰቡ ጋር ቡና ስንጠጣ እራት ስንበላ ባንቺና ታማኝ ግን አይገኙም። ስለዚህ ይሄ ጥሩ ህግ ነው። ቤታቸው ገብተው ከቤተሰባቸው ጋር ጊዜ ማሳለፍ አለባቸው። እኔ ግን ሀሳብ አለ። ዝም በል ያንተን ሀሳብን ያልሰማ ስናገር አፋፈኝ ትለኛለህ። እኔም እኮ ያልኩት ይሄንን ነው እልሃለሁ። እሺ በለኛ። ለምንድን ነው 1 ሰዓት ላይ እንድትገባ ያልኩህ? ሰምቻለሁ፣ ኢንፎርሜሽን አለኝ። 1 ሰዓት ተኩል ጀምሮ ነው አሉ አጠፋሪስ የሚያጠሱት እንዴ? ሞትልሽ እሚያትመኝ ሻራብ እኔ ዝጋው። እዚህ ጋር ይኸውልህ፣ በዚህ ጋር ዝጋው። እኔ ይኸውልህ አንተ እሚያትመኝ የት ነው የምታጠሰው? አይተኸኛል? እኔ በፍጹም ዝም በል አላየኝም። ይኸው
ሰዎች ነው የነገሩ። ሌላ እኔ በወሬ ሽታዋን እኮ አውቃታለሁ። እቀጥቅል ጋር ውዬ እንደማድር ታውቃለህ። እጠዋት ጋር ውዬ እንደማድር እኔ እኮ ተጠራጥሬያለሁ እኮ እኔ ዘነበች ቤት ሂጅ የምትሰየመው ንገረኝ። ዘነበች ወንዙ ስር ያለችው ቦታውንም ያውቃል። ይኸውልሽ በቃ እሺ፣ እሱ ሲሆን እኔ ምን አደረኩ? እንደ አባቢ ክላስ አለ። ከዛ ደግሞ ከፍሬንዶቼ ጋር ፈታ ማለት ይፈልጋል። አንቺ ዝም በይ። አሁን ስማ ልንገርህ፣ ታማኝ ማላውቅ እንዳይመስልህ። ሶንቶ አንቺ ተይ እንደተውኩልሽ እንደደበኩልሽ ዝም በይ። ተናገር። እኔ ተውኝ እባክህ። ተናገር። አልጣሽ ተይ። ተናገሩ። እኔ እንዳያፈነዱኝ ተናገሩ። አልጣሽ ተውኝ። ስለ መድኃኒዓለም ለምንድን ነው የኔ ተናግረሃል አይደል? አንዳጠቅም ዛሬ ተናገሩ። ታዲያ ጠረጴዛ ዙሪያው ምን አስፈለገ? አልጣሽ ተውኝ እስቲ እባክህ። ይናገሩ። የእሷን ኦኬ፣ እሺ ጥሩ ነው። እዚህ ቤት የቻልኩትን እዚህ ቤት የታገስኩትን እኔ ነኝ የማውቀው። ነገ ይታረማሉ ሰው ይሆናሉ ብዬ ትቼ ነበር። ለምን የማልፈልገው ነገር ትከቱኛላችሁ? አልጣሽ ተናገር እንጂ አባቢ ተናገር እንዴ! ይናገሩ። አይ ቃል ኪዳን ስንቱን ቢናገሩት ሆድ ባዶ ይቀራል አለች አባዬ። እንዴ እንደዚህማ ስሜት ከመጎዳት ይናገሩ። እኛ ቤተሰብ ነን። ንገረን። ምን እንዴ? ያው ባንቺ ባይኔ ነው ያየሁሽ። ማንም አልነገረኝም። እንደምወድሽ ቁርጥ ያለው የዚህ ያለት ነው። ንገርሽ በቀደም ሮብ ማታ ያሻንቆ ታሟል። እሱን አይቼ ወይኔ አባቢ አንቺ ምንድን ያደረግሽው? ደርሼ እንደው ከልታው እያልኩ ወደ ቤት ስመለስ ያቺ ማነች ባልንጀራዋ ያቺ ቀጭን ልጅ ያው ምን አልኩኝ እኔ እዚያች መታጠፊያ ሱቅ አቋቋሙ። ልሞትልሽ ተንባሆ ኧረ ዳዲ ሌላ ሰው ነው ያየውን አይደለሁም። አባትሽ አይደለሁማ። ቅርጥሽን ሁኔታሽን መልክሽን አላውቀውማ። ባንቺ ተይ ዝም በል። እግዚአብሔር ይስጥህ። ይኸውልህ አንተ እኮ ተው ዝም በል። አንተ ተው ዝም በል። እግዚአብሔር ይስጥህ። ተማሪ ቤት እኮ ነው ብቻህን አንተ እኮ ብቻህን ኮሌጅ እኮ ነህ። ይኸው አስመረቅህ። እሺ አዳምጠኝ። ምንድን ነው እኔ የጀመርኩት ጽሁፍ አለ አይደል? ሁላችሁም ታውቃላችሁ አይደል? ለዛ ለጀመርኩት ጽሁፍ ኢንተርቪው ሰዎችን ማድረግ አለብኝና ላመሽ እችላለሁ። በዛ ምክንያት እኔ የምለው ያንተ ድርሰት በስክሪፕቶ ነው አጣፋሪ ሰው ካራክተሮቹን ለሊት ነው እንደምታገኛቸው። ፍቅርዬ እንዴት እንደናፈከኝ መጥፋት ግን ታውቀዋለህ? የኔ ፍቅር በስምምነት አይደል እንዴ? ደግሞ ፋይናል ስጨርሽ መካዱ ነው አይደል? ቢሆንም እኮ ታዲያ ፍቅር ህግን ያፈርሳል። የወደፊት ሚስቴማ በባሏ እንድትሰናከል አልፈልግም። ኧረ እባክህ ጉረኛ። ለነገሩ አንተን አልችልም። እኔ የምልሽ ኤግዛም እንዴት ነበር ግን? አሪፍ ነበር፣ ምንም አይልም። ያሳዝን። በይ ተነሽ እናቴ፣ የአንቺ ችግር አለ። ችግር አለ ያንቺ። ተይው ጨረስ። ይሁን እንጂ ማንን? አንቺን? አየሁሽ እኮ አየሁሽ እኮ። ይሽ በደንብ አዩኝ። አቤት 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 አቤት። ሂጂ ጨረስ እኮ ጨረስ። ይሁን አየሁሽ እኮ አየሁሽ። አንቺም እኮ ተነካክተሻል። አልተነካካሁም። ተነካክተሻል። ምንድን ነው የተነካካው? ታዲያ አልተነካካሁም። ወይ ጉድ! ተነካክተሻል። የነካሽን ልንገርሽ፣ ሻንቆር። እንዴት አወቁ? እንዴት አወቁ? ኦኬ ሙሮላ እውቀት አለ። ምን ታወራለች እቺ? ወይ ጉድ! ታይ እሱን ተው። እንዴት ደግሞ የእሱን እጅ አጣሁት እንዴ? ሻንቆ ማበላሸሽ እንጂ ማከም ይችላል እንዴ? ወይ ቻይና
ምን አለ አሁን በነፃ አይደለም የምንታከመው? ምን አለ ትንሽ ቢያዩ አሰሚም እንዴ ተነካክተሻል አልኩሽ። የተክላሽ ከመዲናታ ምን ሆነ ነው እጃቁት በለ ሴትዮው ጭቃ ይታይ ምን ይተጠናለች? ምን ታወራለች እቺ? ቁጭ በለ ምን ሆነ ነው አንተ? አቤት አቤት አፈራባክ ብላ ሌላ ምንም አይደለም። እደጅህ ላይ ቅጠሉ አለልህ አይደል እንዴ? በጥሳ ነካ አታረገው። ወሬ ቢሉ አንደኛ ነው፣ እውቀት ግን የለም። ምን ነው እንደው በጣም ትልቅ ነገር አረከው። በጥይት የተመታ አረከው እኮ። ስማ፣ በጥይት የተመታ አካሉ የተላቀቀ ቢመጣም እንገጥማለን። እንኳን ይሄንን ልንገርህ። አትዝም በል እንጂ አንተ በቀደም የሊቢያውን ወሬ እንደው ምናምን ማኮነነ ሳታስጨርሰኝ ልምጣ አልኩ እኮ ልትሰማ። ኧረ እንኳን ደስ አለ በለኝ እስኪ። እንኳን ደስ አለ። እንኳን አብሮ ደስ አለ። ጋና ልሄድ ነው አከራ ሞት ጋና ልሄድ ነው አከራ ልሄድ ነው አታቆም ተወው ከብዳህ ጋና ልሄድ ነው። ለምን በለኛ። ለምን ማለት ጥሩ ያው በቀደም እዚህ አፍሪካ መሪዎች ተሰብስበው አልነበረ? የግብጡ መሪ ምን አለ? እንዲያወጣሉ እሺ አሉ ሰብሳቢው። ያው ግርም ያለ ሲነግሩኝ እኮ ክቡር ሰብሳቢ አላለም? ክቡር ሰብሳቢ አባይ እንዳይገደብብን መልሶ አሁን ለምን አሉት አሉ። እንደው ጉባኤው ሁሉ ዋ አላሉ። ምንድን ነው ይሄ ነገር አልቅም እንዴ? ምንድን ነው ለምንድን ነው የማይገደብ ይሉታል? የባህል ሐኪሞቻችን ተሰብስበው እኛ የባህል መድኃኒት የምንቀመመው ከአባይ ከወንዙ ነው እንዳይነኩብን አላሉ። የኢትዮጵያው አሉ እንደው እንዴት አለና ተነስቶ እንዴት እባክህ እኛ አዋቂ ያለንም እንዴ? እነ መንገሻ እያሉ እንዴት ብለህ ነው የእናንተ የባህል አዋቂ አባይ አይገደም የሚለው? እንዲህ ከሆነ መንገሻ አለ። ወንድ ከሆናችሁ በእውቀት በድርድር ይሁን ተባለ። ጋና አደራድራል ባለች። አሁን የት እንሄዳለን? አከራ። አሁን በቀደም ደወሉና ነሃሎ እላለሁ። መንገሻ ነህ? አዎ። በል ፓስፖርትህን ቶሎ ላክ። ምን ነው ስል አከራ ትሄዳለህ ጋና። እንዴት? ከግብጥ ጋር ክርክር አለብህ የውሃ ጉዳይ። እኔ አዎ። ጎሽ ማተብ ይመታላት ትሄዳለህ ተባለ። እዚህ ጠረጴዛ ላይ ጋና የሚል ዋንጫ ባላመጣ ሰው ብለህ እንዳጠራኝ። እውነቴን ነው የምነግርህ። መቼም ደስ ነው ያለኝ ሀገሬን በዚህ ማስጠራት ደስ ነው ያለኝ። አሁን አንተ እቀድሃለሁ። ለማንኛውም አልቀደድም። ትቀደዳለህ። አልቀደድም። በአንድ ድንጋይ ሁለት ወፍ ይሆንልሃል። አንድም ይህንን ጨርሶ መዝሙዙ ያወጣልሃል። ሁለተኛ ደግሞ በየመንደሩ እየዞር ከምትቀደድ እኔ ቀድጄ የወሬ ሰንኳፈንም አወጣልሃለሁ። እሳት ይዤ ልምጣ። የት ነው ያለኸው? በእናትህ አስቀልድ። ለራሴ ተጨንቄያለሁ። ያ መሳሪያ መዘዘብኝ ያልኩህ ልጅ የለም ምንም ከፊት ያልጠፋ ብሎኛል። ችግር የለውም እሰጥሃለሁ። ብቻ ፍጠን። ጋሺ እንደው ለኔ የሚሆን መድኃኒት ይጥፎት። ምነው ዝም አሉ? አንተ ተመልሰህ እንዳትመጣ አላልኩህም ብያለሁ። እንዴ ታዲያ ካልተሻለኝስ? ከኪንታሮት እስከ መካንነት እንደው መድኃኒት አለኝ ብሎ ምን የሚሉት ነው ጋሺ? ተመልሰህ እንዳትመጣ ብያለሁ አላልኩህም? አልተሻለኝም እኮ ትፈናደም። ያንተ በሽታ እርግማን ደግሞ እዚህ በሚቀመም መድኃኒት የሚድን አይደለም። ሂድና መድኃኒዓለም ፊት ድፍት ብለህ ይቅር በለኝ በለው። የዚያኔ እዚህ የተዘረዘሩት በሽታዎች አይደሉም ጠቅላላ ነገር ንቅል ብሎ ይሄድልሃል። ገንዘቤስ? አሁን ትወጣና ትወጣል። አልወጣም። ሙት እውነት የሆነ ብሩ አይመልሱልኝ እወጣለሁ። ዝም ብሎ ሙት አትወጣም። አልወጣም። ሙት በለኝ እስኪ። እውነት አልወጣም። ሙት ያረድብን ይበሉ አልወጣም። የምሬ ነው አልወጣም። እንዴ እርቂውን ሽንታ ወይ አባይ አንተ ሰውዬ ወይ እዚህ የሕክምና መስጫ ክፍል ውስጥ እንዳትመጣ ብያለሁ አላልኩም? አባውን እኮ እርቂውን
እንኳን አልኩታ እኮ ነው የምለው። አፈር አባት ዛሬ ዋንጫ ቢሰበር አናትን ነበር የምሰብረው። ልክፍክፍ ማነው ተረኛ? ግባ። ስራ የለም ዛሬ ቀዝቅዟል። ታዲያ ምን ችግር አለ? እኔ እኮ በሀሳብም በጉልበትም ፈጥኖ ደራሽ ነኝ። ቆይ ነው የምለው በአባቱ ቁርጥ አድርጎት ነው መሳሪያ እስከ መምዘዝ ደረጃ ደረሰው። የገዛሁት ልብስ ምን አቅለታለሁ? ምክንያቱን እንኳን ሳይነግረኝ እኮ ነው መሳሪያ የመዘዘብኝ። እኔ የምለው እሱ ግን በአፍጤሙ ድፍት ለማለት ምን አባቱ አስቸኮለው? ኦኬ የወታደር ልጅ መሆንሽ ነው አውቆ እንዳትቀርሚው አስበው ይሆናል። ታማኝ አሁን በዚህ ሰዓት ይቀለዳል? ላረጋጋሽ ብዬ ነው። ታማኝ አቤት። ታማኝ አቤት። ማነው? ምን ሆነሻል አንቺ ልጅ? ለምንጭን ጸበልም ሳያስፈልግሽ አይቀርም። ምን ሆነሻል? አንተን ስላየን የተመለሰው እንጂ ወደ ሱቅ ሊገባ ነበር። መጣ። እኔንማ በምን ድፍረት? ቆይ መጣ ካልሽ በዚህ ፍጥነት ወዴት ነው ሊሰወር የሚችለው? እኔ ምን አውቃለሁ? እንደውም ብንሄድ ይሻላል። ወዴት ነው የምንሄደው? ወደ ቤት። ይሄ የስራ ሰዓት ገና ነው። አርፈሽ ስራሽን ስሪ። ባለፈው እውነት እኔ ነኝ ምን እንደሆንኩኝ የማውቀው። ና እንሂድ፣ እንውጣ። ኧረ እባክሽ ያልኳችሁ ማንበብና መጻፍ ዋናው ቁም። ዝም በል ዝም በል። አንተ የማላዘነን እዚህ ቤት መቼ ነው የምትተወኝ? እንዴት አባቱን የሚያ እንዴ ተው። ይሄ እናቴ የት ነች? እናቴ የት ነች? አለሁ መጣሁ። ምን ትመጫለሽ? ረዲያ ዲያው እንዴው የምለው እንዴው ምን ልታረጊው ነው የምታጨማልቂው? ይሄ ልጅ እንደው የምታረጊው ነገር ትክክል ነው እንዴ? ልክ ነው ወይ? ምን ላድርግ ብለው ነው እያወቁት? ምንድን ነው የማውቀው? ይሄን ወደል በዚህ እድሜው እጁን ከፍ አድርጎ አሁን ሲታጠብ አያፍርም? ምን አባቱ ይሆናል? ጨው ነው ይሟሟል። እንደው ግን ምልሽ እንደው አንተ ጥያቄ ልጠይቅሽ። እንደው እጁን እንደዚህ አንስተሽ እርቃነ ስጋውን አቆመ ሳሙና እየመታሽ ስታጥቢው እንደው ልክ ነው? እንደው ትክክል ነው? ምን አለበት? እናቱ አይደለም እንዴ? ምን ያሳፍራል ይሄ? ኧረ እንዴት እንጂ ያሳፍራል። በዚህ እድሜው ያሳዝናል። ምንድን ነው ውሻ እንዴ? ጭራሽ ፀጉርህን ደግሞ ልታስተካክል ጭራሽ። እኔ ነኝ ሰሞኑን ይኸውልህ በጦባስ እንዲህ ላጭቼ ለላጣ እንደሞቸብኝ። አንተ ምን ነው እርሶ ለባንቺ ስንት ነገር ሲያደርጉላት ማነቀፎት? ና ታይ የባንቺ ከዚህ ጋር ይገጥማል እንዴ? እንዴት ብሎ? ይሄ እኮ እርቃኑ ነው የሚታጠበው። እኔ ባንቺን ልሙትልሽ ያለሙታን ታጥቢያ ታውቃለሁ እንዴ አንቺ? ምብትብት ማን አየሱን? እርሶ ነው የሚያውቁት። ያንቺን ተው ግድ የለ፣ ያንቺን ተው ግድ የለ። እንደው አንተ ግን እንደው በዚህ እድሜ አሁን እናት ስር ስትልከሰከስ እንደው ትንሽ አይሸክህም? እንደውም እማዬ ስታስተካክለኝ ነው እርግጠኝነት ስሜት የሚሰማኝ። እንዲህ ንገራቸው። እኔንማ ማን ይሰማኛል አይደል? ደስ ይልሃል። እኔ ግን ልንገርሽ አይደል፣ ይኸው በዚህ ስራሽ ግን ታፍሪያለሽ። ልንገርሽ አንቺ ታፍሪያለሽ እማዬ። እንደውም ካልክ ማለት ነው ልክ ፌመስ ዘፋኝ ሆንላትና ልክ ድር ቤት ስትሄድ የእርቄ ፌመሱ እናት መጡ ቅድሚያ ለሳቸው ጎበዝ። እዚህ ላይ ደስ አለኝ ጎበዝ። አዎ ዳይ ኧረ ይሄማ ጥሩ ነው መቼም። የእርቅ እናት መጣች፣ የዝነኛው በቴሌቪዥን የምናየው እናቱ። በአንተ ልሙትልህ አይባልም፣ ልሙትልህ አይባልም። የዚያ ያልጫው ሽንኩርት እየከተፈ ክክ የሚቀቅለው
የዛ ወደል እናት መጣች ይባላል። ይሄን አቅልሃል። ስንግል ዘፈን እንደ ሌሎቹ ሲያረጉ አይተዋል። ጌታዬ አሃየለዘክ አንተ ጉደኛ ነህ። ኧረ እንደው ጉደኛ ነህ ልሙትልህ። በጣም ጉደኛ ሰው ነህ። ይለቃል። ያቺ ባንቺ ነይ ተማሪ ሕክምናውን ከኔ ውሰጂ ዶክተር ብትሆኚ ጥሩ ነው አልኳት። እምቢ አለች። አንተ ደግሞ መሰንቆ ይዤ ጠጅ ቤት እየዞርኩ አዘምራለሁ ትላለህ። እንዴት ነው ነገሩ? ልንገርህ ይህችን አዝማሪነት እኔ ሞቼ ታረጋት እንደሆነ እንጂ እዚህ ቤት አንደን ነው ኖረው። አሁን እርስዎ ባልሆነ ነገር እንዲህ የሚንጨረጨሩት ምን ሆነው ነው እንዴ? አንቺን ቢሆን ተዋት፣ እንደፈለገች ትሁን በቃ። አረ አዎ መረን እንደፈለገች ትሁን። አንድ ሰው እዚህ ቤት እኔን የሚረዳኝ የለም። ተይ አንቺም ተይ። አንተ ሴጣው ግዴለ የካንተ ጋር ለሚያረቀኝ የለም። ግዴለ ነው ዲመናደ ግዴለ እባክሽ አታስመስይ። ምን ነሻል? እዚህ ምን ታደርጊያለሽ? አጎቴ ደህና ነው? እንዴት እንደናፈቃች የጠየኩሽን መልሽልኝ። እዚህ ምን ታደርጊያለሽ? እንዴ ምን ነሻል? ማለት ምን እያደረኩ ይመስላል? ስሚ፣ ከኔ ሰው ላይ ውረጅሽ። ዝም ብለሽ አትልከስከሽ። ማለት ምንድን ነው የኔ ሰው? ሰምተሽኛል? ከኔ ሰው ላይ ውረጅ። ባንቺ ስለማን ነው የምታወሪው? ባንቺ እንዴ ዘመን ጀርቅ አሁን ለእናትህ እሷ እንዳለችው እንደው መስረዳት ልጅ ብቀጥርላት አይ ቄን ታበዛለች። እንደ ልጅነት ወጥቼ ደግሞ ልደባደብ ነው ከጎረምሳ። ለዚያ ብዬ እኮ ነው ሰብሰብ አድርጌ ቁጭ አደረኩት። ሙት እናንተ ዛሬ ነው እንደምታዩት። አቤት ቁንጅና! ያው ፀጉሯ እዚህ ነው የሚደርሰው። ሙት እዚህ ፀጉሯ ታዲያስ ደግሞ በትምህርት ቤት ያው በረፍት ሰዓት ትለኛለች። እንዴ አጥር ዘደፈዶች ፎርፊ ነበር እንደ ማማ አራስት ይሄው ቃልዬ ተጋልጧል። እንዴ ያው ያያት ሁሉ አይኖ ጣድ ያደርግ እንደው ምን አባክ ታታለ ነው ወይኔ ምንድን ትጣላለ ታዲያ ሞት እጂ አረ ስንት ጥርስ ወልቋል መሰለ አንቺ ትዝ ይልሻል እንዲያ ከፍ ያለ ሞች በጥይት ሰዓት ወይኔ አባቢ ሞት ጎረምሳ ነኝ መቼም ደግሞ የአባቴ ሽጉጥ አለ። ያው እንደበረርኩ አነስተዋትኩና እንደው እዋ አርቄ ስተኩሰው ሳትኩት መድኃኒዓለም አተረፈው። እንኳን ሳትኮ እኛን እኮ አትወልድም ነበር፣ ትታሰር ነበር። እውነት ነው፣ እስር ቤት ነበር እድሜ ልክ። አዎ እድሜ ልክ ነበር። በዚህ ስንት ዓመት አይቻለሁ። ኧረ እንደ ድሮ ጊዜ እኮ ግን ፍቅር የለም። አዎ እውነትም። እንዴት ሚስቴን ላቅምሳው እንዴ በሽጉጥ ስታይ ነው እኔም አልጡ እንደው አንድ ሀሳብ ነበረኝ። ሜላትን ላመጣት አስቤያለሁ። አልጥዬ ደግሞ እንዴት አሰቡ? ይሄንን ምን ነው ይሄ? እቺ ልጅ ጎረምሳለች፣ ደርሳለች፣ የቃል ኪዳን ልጅ ነች። እናትና አባቷ አንተ ነው ያለህ ብለው ሰጥተውኛል። ልጄን እንዲህ ይዘው አስመለው እቺ ልጅ ሂጂ ብዬ ሰድጄ ብቻዋን አንድ ነገር ብትሆን ኋላ ጠጠቱ ያስቀምጠኛል እንዴ? ልክ ትምጣ። እንደውም እሷ ሰው ቤት እዛ ብቻዋን ገምቶ ከኛ ከወንድሞቿ ጋር እዚህ ከኛ ጋር ብትጫወት አይሻልም? ማጥምጣት አይ አባባ ልክ ነው። በቃ አምጣት። እውነት ደግሞ አየሽ ደርሳለች እቺ ልጅ ብቻዋን አንድ ነገር ብትሆን ኋላ ጠጠቱ ሲያስቀምጠኛል። አባ ልክ አቤት ምን ሆነሃል ዛሬ? ምን ሆነ? እንደው የእድሜ ልክ ነው። ይኸው በእድሜው ቁጥር ዛሬ ገና አንቺን ተቃወመ። ምን ሆነ?
ኋላ ትምጣ ብላችሁ እዚህ ቤት እንደሆነ እሷ ከባንቺ ጋር አትስማማ። ደና ሰላም የሆነውን የጦርነት አውድማ ነው የምታረገው። ችግር የለም። የባንቺን ለኔ ተውት። ባንቺን እንደው አለስማማ እንኳን ቢሉ 1 ሳምንትም 2 ሳምንትም አጎቷ ዘንድ ልካለሁ። እቺ ልጅ እንዴ አይ ትምጣ፣ ግድ የላችሁም ትምጣ። አይሻልም? እንዴት ትምጣ? ለዛውም እኮ አዳዲስ ዘፈን ሲወጣ ካሴት እየገዛች አሁን እንግሊዘኛ ዘፈን እኮ በደንብ ነው ታስጠናኝ ታመጣልኛለች። ታዲያ ኧረ ካሴት እሷ ነች መረን የለቀቀች። ኧረ እንደዛ ነው ልፈልገን መባል። አይ አትመጣም፣ ግድ የለም። እሱ ከደገፈ እርሶ መንቀፍ ነው አይደለ ስራውት? ስለዚህ ትምጣ ትምጣ። ያው አለ ትምጣ ብላለች። ወይ ቃልዬ ምን ትያለሽ? አባቤ እኔ ምን እላለሁ ብትመጣ ቆንጆ ነው የምለው። በመጀመሪያ የሰውን አደራ በአግባቡ መፈጸም የግዴታ ነው። ሁለተኛ ነገር ደግሞ ክፉ ደጉን አብረን ያየናት የልጅነት እህታችን ናት። ስለዚህ ትምጣ ነው የምለው። ከባንቺ ጋርም ቢሆን አሁን እያደጉ ስለሄዱ ነገሮችን በቀላሉ መፍታት ይችላሉ ያስባለሁ። እንደ እኔ ልጆች እኮ አይ ብትመጣ ይሻላል። ይሁን አየህ በቃ በለጡን እንደሱ። ኋላ ግን መጣ እዚህ ቤት ጭቅጭቅ ይነሳና እኔ የለሁበት። እቺ ደግሞ አለሽበት። ራሶት ቻሉ። እኔ ራሴን እችላለሁ። አንቺም አለሽ ራስሽን ትችያለሽ። ናች ልጅ ምን ትሆን ነው የምትይው? ትመጣለች ቤቷ ነው። አሁን እኔ የምለው ባንቺ ምን ሆና ነው በጊዜ ገብታ የተኛች ዛሬ? እሷ ቀኑ ሙሉ ትዞርና ማታ አሁን ገብታ ተኝታለች። ትዞር እሰይ ደግ አደረገች። አቤት አሁን እና እንዳንተ ወጥ ስትቀቅልልህ ተዋል ወሬ ዘበል አንቺ አለኝ እኮ እንዴ ዞረው እዛው ግድ የለ ያ ሌባም ተይው ሰዓቱ ገና ነው። እሱ እንኳን እኩለ ሌሊት በኋላ የሚመጣው ሮንድ እኮ ነው። ብቻውን እኮ ጸጥታ ካለው እሱ ለአካባቢያችን እውነቴን አይመጣም። ኧረ ገና ስለ አባቶቻችን እና ቀደምት ታሪኮቻቸው እና ስለ አንዳንድ የሚያደርጓቸው እንጦ ምን አንተ ደርሰህ ልትጽፍ? አዎ ልትጽፍ? አዎ በይ። እኔ የምለው ሰመመን ታውቀዋለህ? ሰመመን እንዴ በዓሉ ግርማ አይደል የሚጽፈው? ሰመመን አዲስ አበባ ማን ነው እሱ? እንዴ አቢያ እኔ አንተ ጓደኞች ብዙ ናቸውና እኔ ሁሉንም እኔ ጠንቅቄ ማወቅ አለብኝ እንዴ? አዲስ አለማየሁን እንዴት አታውቀውም? እኛ ቤት አይደል እንዴ ውሎ አዳሩ ቡና አብረን እየጠጣን የኔ ቆሎ ጓደኛዬ አታውቀውም? አንዱ ምን እንዳለኝ ታውቃለህ? እሺ ምን አለ? ምን ነው መንገሻ አለኝ። ምን ነው ይሄን ልጅ ወልደኸው አይደለም እዚያ ባልክምና ከቅጠላ ቅጠል ነው የሰራኸው አለኝ። ደግሞ በላሽ ተሰራኸው አለኝ። ይሄን ያህል ሰው አፍ ውስጥ የከተትከኝ አንተ የተነሳ አንተ ተሰማለህ እንዴ? ሰው ውጣሻው እኔ አልበሳጭብህም። እውነት ደሜም ዝቅም ከፍ የማይበል ስኳሬም ጉበቴም ጨጓራዬም የማይነሳ ሰው በልጁ ንዴት እሪህ ይዘዋል። እሪህ በንዴት እሪህ እኮ የተያዝኩ ብቸኛው በዓለም ላይ እኔ ነኝ እኮ። እስቲ ውጣ እስቲ ኧረ ውጣ፣ እንደው ስለፈጠረ ውጣ። የቱን ታነሳው እንግዲህ አለው ምን ታደርገው?